ይህ የኢሳት ሬዲዮ ነው። የኢሳት ሬዲዮ ከምሽቱ 2 ሰዓት እስከ 3 ሰዓት በአጭር ሞገድ በአማርኛ ቋንቋ የሚያስተላልፈውን ስርጭት አሁን ጀመረ። دبابي كامل فقري دبابي قاويت مزقبي دبابي تشعل فقري دبابي جوغي دبابي ما تتلقو دبابي وتي قعدة فرسي قليبي ساخن خنبر نزل على وتي بسمكي قريبي دبابي مو برا ختما ما خلقو شتوري ايده صحيهم كي عربت ومدر خير فده ሰላም ጤና ይስጥልኝ እንደምንዋላችሁ እንደምናመሻችሁ ይህ እዚህ ዋሽንግተን ዲሲ ከሚገኘው ኢሳት ሬዲዮ የሚሰራጭላችሁ የዕለተ ቅዳሜ ዝግጅታችን ነው። ከዕለተ ቅዳሜ ዝግጅታችን ጋር አብራችሁን ለምትሆኑ ሁሉ የአክብሮት ምስጋናችንን አደረስን። ሮኪባስ እስከ ፍጻሜው አብሬያችሁ ቆያለሁ በማስተናገዱ በኩል። በዕለቱ ዝግጅታችን የተለያዩ መሰናዶችን ወደ እናንተ እናደርሳለን። በጌታቸው አብዲ የሚቀርበውና ከተለያዩ መጽሐፍቶች እየዳሰሰ የሚያቀርብልን ግጥም ለዛሬ ያለውን አዘጋጅቷል። የሳምንቱ ዋና ዜናዎች የሚተነተኑበት የሳምንቱ ዋና ዜናዎች ክፍለ ጊዜም በመኩሪያ ገብረ ሚካኤል ወደ በኋላ ላይ ይቀርብልናል። ከስፖርት ዝግጅት ክፍል ፍስሐ ተገኝ በዛሬው የ14ኛው የዓለም ሻምፒዮና ውድድር ላይ ቆይታ አድርጋለሁ። ከተለያዩ መጽሐፍቶች ወደ እናንተ በየሳምንቱ የምናቀርበው የትረካ ጊዜም ሰዓቱን ጠብቆ ወደ እናንተ ይደርሳል። እንግዲህ ዝግጅቶቻችን ሁሉ እንድትከታተሉ ጋብዛለሁ። የጀመርነው የትግርኛ ሙዚቃ ፍጻሜውን ያገኛል። ከኔ ጋር ተመልሰን እንገናኛለን። دبابي تشعل فقري دبابي جوغي دبابي ما تكلقو متعابتي سعدا فرسي قليبي ساقو خنبر نزل على قوتي بسمكي قريبي دبابي عمو عالهيوت كتما عما خلقت أروريدي أواقز كي قدموني وتمدر خير فده بابا خبر كتلكي متصوت لاوغي سريده مسأك لغو دبابي وتي تعدى فرسي قليبه ساقو خنبر نزل على قوتي بسمكي قريبه يرعين له تراخيبنا داقمان بحدا من عنده ناي فقر اغلما قلبت عصر ناي قلبيدان ارما نغاريت بقسم عادي لهاي روح اسقاما دبابي متعبيتي عادي وينو غير معادي ما تقلبون قسيسي بديل مالهم من قدي ما تعلقوا دبابي ما تعلقوا فرسي قريبة دبابي ما تعلقوا ساخذ نبي بسمكو قريبة وجههم فلي 5 بنات مو وجنا برحدار كما ينصبان تنصبر تفلالي خاخم منبر ما تعلقوا دبابي ما تعلقوا فرسي قريبة دبابي ما تعلقوا ساخذ نبي بسمكو قريبة دبابي ما تعبتي عادي وينو غير معادي ما تعلقوا قسقسي بديل مالهم من قدي ما تعلقوا دبابي ما تعلقوا فرسي قلبي
أغنبي اسمك قريبة بحد أغنبي በትግርኛ ዜማ ነበር ቆይታ ያደረጋችሁት እንግዲህ ወደ ዕለቱ የመጀመሪያው ዝግጅታችን እናልፍ ነው ጌታቸው አብዲ ለዛሬ ያዘጋጀውን ወደ እናንተ ያደርሳል ከጌታቸው አብዲ ጋራ ቆይታ አድርጉ ትዝታ ከዳኛቸው ወርቁ ትዝታ እስቲ ላነሳሳው ያገሬን ትዝታ የተወለድኩበት ያደግኩበት ቦታ የዘመድ አዝማዱ የወዳጅ ውለታ የልጅነት ስሜት ሳቅና ጨዋታ የወንዙ የጋራው ያየሩ ትዝታ አዝመራው በሜዳው መንጋው በየዱሩ የዱር አራዊቱ ጋራው ሸንተረሩ የሽንብራው ጥርጥር ወተቱና ማሩ ትዝ አለኝ አገሬ ከተማው ገጠሩ የነሐሴ ዝናብ የሐምሌ ደመና ውቅያኖስ አቋርጦ ከተፊልና የደረቀውን ዛፍ ያረረውን መሬት ሳርና ቅጠሉን ነፍስ ሲዘራበት አቤት ማስደሰቱ አቤት 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 እንጨትና ድንጋይ አፈር እየገፉ ወንዞች በየቦታው ሞልተው ሲደነፉ ውሃው እንደ ሽፍታ መልኩ ተለውጦ ተፈጥሮ ሲገዛው ፈርቶ ተንቀጥቅጦ ፀሐይ እወጣለው ጉማቶ ጭምብሎ 2 ወር 3 ወር ተፍጨርጭሮ ታግሎ መስከረም ሲመጣ በሙቀት በኃይሏ ታሸንፈዋለች ፀሐይ እንዳመሏ ክረምቱ ያለፈ ዝናቡ ያባራ ጉሙ የለቀቀ ሰማዩ የጠራ ከለምለም አጽዋቱ ከፏፏቴው ጋራ ደምቆ ሲያንጸባርቅ የፀሐይዋ ጮራ እንቁጣጣሽና የመስቀል ዳመራ አሸብርቆ ደምቆ በደብር ባድባራቱ አቤት 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 ማስደሰቱ አይናማው መስከረም ነሐሴን ለውጦ ያ ሁሉ ጨለማ ብርሃን ተውጦ ቆላው ወይና ደጋው ተንቆጥቁጦ አደይ አበባ ለብሶ ይታያል አጊጦ አምንም ያላየ የጸደይን ደስታ የከብቱን የወፉን የሰውን ውካታ ገበሬ በሰብሉ ልቡ ተደስቶ እንደ አደይ አበባው ፈተገጹ ፈክቶ ከነ ቤተሰቡ እስኪጠግብ በልቶ ጭንቀቱ ድካሙ እንደ ክረምቱ አልፎ አዝመራው ያለ ድርቅ አምሮ ፍሬ ጠልፎ ከተማው ገጠሩ ሲያየው አሰፍስፎ እሸቱ ከጓሮ ወተቱ ከጓዳ ሲበላ ሲጠጣ እንደ ውሃ ሲቀዳ ለተመለከተው መቼም በእውነቱ አቤት 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 ማስደሰቱ አባዬን ቁጣጣሽ እማዬን ቁጣጣሽ እትዬን ቁጣጣሽ ጋሽዬን ቁጣጣሽ እያመቱ ያምጣሽ የተባባለ ዘመድ ሲቀናጣ ወዳጅ ለወዳጁ አበባ ሲያመጣ ምርቃት ስጦታ እንደ ውሃ ሲፈስ እንዳቅሙ ደግሶ ዘመድ ሲጎራረስ
ጨዋው ሲያቀነቅን ካህኑ ሲቀድስ አቤት 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 መንፈስ ሲያድስ የመስቀል ወፍ እንኳን ከከረመች ከርማ የደመቀ ቀለም ልብሷን ተሸላልማ በቅ በቅ ትላለች ዜማ ልታሰማ የተጫወቱበት ድንጋይ አፈር ፈጭቶ ያደጉበት ስፍራ ውሃ ተራጭቶ ስቆ ተሳስቆ የኖሩበት ቦታ እንደምን ይረሳል የሀገር ትዝታ ከዳኛቸው ወርቁ ጌታቸው አብዲን ከልብ አመሰግናለሁ። ወደ ሁለተኛው ዝግጅታችን እንሻገር ነው። ሁለተኛው ዝግጅታችን የሚሆነው የሳምንቱ ዋና ዜናዎች የሚተነተኑበት ጊዜ ነው። በሳምንቱ የመረጥናቸው ዋና ዜናዎች ተዘጋጅተዋል። መኩሪያ ገብረ ሚካኤልና ባልደረቦቹ ወደ እናንተ ያደርሳሉ። አብራችሁ ቆዩ። መልካም ጊዜ። ጤና ይስጥልን እንደምሰነበታችሁ ውድ የኢሳት ሬዲዮ አድማጮች የዘወትር ቅዳሜ ይዘላችሁ የምንቀርበው የሳምንቱ አበይት ዜና ፕሮግራማችን ነው። ዜናውን ማቀርብላችሁ መኩሪያ ገብረ ሚካኤል ነኝ። አብራችሁን ቆዩ። የኢድ አልፈጥር በዓል አከባበርን ተከትሎ በአዲስ አበባ በርካታ ሰዎች በፖሊስ የተደበደቡትና የታሰሩት በዚሁ በተጠናቀቀው ሳምንት ነበር። የፌደራል ፖሊስ እርምጃ ወስዳለው ሲል ማስጠንቀቂያ በመስጠት በጀመረው በዚህ ጥቃት ሴቶች አረጋውያንና ህፃናት ሳይቀሩ የጥቃቱ ሰለባ ሆነዋል ተብሏል። በተያያዘ ዜናም አምነስቲ ኢንተርናሽናል የኢትዮጵያ መንግስት በሙስሊሙ ማህበረሰብ ላይ እየወሰደ ያለውን ኃይል የተሞላበት እርምጃ በማውገዝ በሳምንቱ ውስጥ መግለጫ አውጥቷል። ጌታቸው አብዲ ተጨማሪውን ያቀርበዋል። በሳምንቱ የኢድ አልፈጥር በዓል አከባበር እንደከዚህ በፊቱ ሁሉ የሙስሊሙ ማህበረሰብ በአመራር ላይ የሚገኙትን የመንግስት ሹመኞች ያሏቸውን ያወገዙ ሲሆን ሁኔታውን ሲከታተሉ የነበሩ ፖሊሶችም ተቃውሟቸውን በማሰማት ላይ በነበሩት አማኞች ላይ ድብደባ መፈጸም እንደጀመሩ ተገልጿል። የኢድ አልፈጥር አከባበር ላይ ከመቼውም በተለየ መልኩ በርካታ የጸጥታ ኃይሎችና ፖሊሶች ተሰማሩ እንደነበር የኢሳት ምንጮች በሳምንቱ ለዝግጅት ክፍላችን ካደረሱት መረጃ ለመረዳት ችለናል። በአዲስ አበባ ስቴዲየም የተከበረውን በዓል የኢትዮጵያ ቴሌቪዥን የቀጥታ ስርጭት በማስተላለፍ ላይ የነበረ ሲሆን ፖሊስ የተቃውሞ ሰልፍ በሚያሰሙት ላይ ድብደባ መፈጸም በጀመረበት ወቅት የቀጥታ ስርጭቱን ማቋረጡ ታውቋል። የአይን ማኞች ሁኔታውን አስመልክቶ ለኢሳት እንደተናገሩት ከሆነ በርካታ ሰዎች በፖሊስ መታሰራቸውን ተናግረዋል። ከዚህ ከአሜሪካን የእንኳን አደረሳችሁ መልእክት ለማስተላለፍ ወደ አዲስ አበባ ስልክ የደወለ ሰው የእህቱን መታሰር መስማቱን ለኢሳት ተናግሯል። እህቴ መታሰሯን ከቤተሰብ ነው የሰማሁት ያለው ስሙን መግለጽ የተቆጠበው አማኝ በአሁኑ ሰዓት እህቱ የት እንዳለች መላ ቤተሰቡ መረጃ እንደሌለው ተናግሯል። የተለያዩ መረጃዎች ከአዲስ አበባ ለኢሳት እንደሚያመለክቱት ከሆነ በርካታ ሰዎች በፍትህ ሚኒስቴር መስሪያ ቤት አካባቢ ኡራኤል ቤተክርስቲያን መንገድ ላይ ድብደባ ተፈጽሞባቸዋል። በርካታ ሰዎች በተፈጸመባቸው ድብደባ ደም ይፈሳቸው እንደነበር ከደረሱን የምስልና የቪዲዮ መረጃዎች ለማወቅ ተችሏል። በዚሁ ሳምንት የኢድ አልፈጥር በዓል አከባበር ወቅት በወልዲያ በአፋርና በደሴም ተመሳሳይ እርምጃ በፖሊስ የተወሰደ መሆኑን ለመረዳት ተችሏል። አንዲት ነፍሰ ጡር ሴት በአዲስ አበባ አብነት እየተባለ በሚጠራው አካባቢ
ከነበረው የፖሊስ እርምጃ ጋር በተያያዘ ሕይወቷ ማለፉን የአይን እማኞች ለኢሳት ተናግረዋል። በተያያዘ ዜና አምነስቲ ኢንተርናሽናል የኢትዮጵያ መንግስት ተቃውሞ በማሰማት ላይ በነበሩት የሙስሊም ማህበረሰብ ላይ የሚወስደውን እርምጃ በአስቸኳይ እንዲያቆም በሳምንቱ መጨረሻ ላይ መግለጫ አውጥቷል። አምነስቲ በአዲስ አበባና በተለያዩ ክልሎች የሙስሊም ተቃውሞ ሰልፈኞች ላይ የደረሰውን የፖሊስ ድብደባና እስራት እርምጃ ተከትሎ ባወጣው መግለጫ በኢትዮጵያ እየተካሄደ ያለው ሐሳብን በነጻ የመግለጽና የመቃወም ነጻነት አሳሳቢ ደረጃ ላይ መድረሱን ገልጿል። 18 ወራትን ያስቆጠረው የሙስሊሙ ተቃውሞ ፍጹም ሰላማዊ እንደሆነ ያመለከተው አምነስቲ ኢንተርናሽናል የመንግስት የጸጥታ ኃይሎች ከኃይል ያለፈ እርምጃ ይወስዱ እንደነበር በመግለጫው አመልክቷል። አምነስቲ የአይን እማኞችን ከኮልፌ በመረጃነት በመጥቀስ 14 ሰዎች በመንግስት ታጣቂዎች መገደላቸውን ባወጣው መግለጫ አስታውቋል። በኦሮሚያ ክልል ኮፈሌ ወረዳና በአዲስ አበባ በርካታ ሰዎች ከባለፈው ሳምንት ጀምሮ በመታሰር ላይ መሆናቸውን አምነስቲ ጨምሮ አስታውቋል። እርምጃው የሰዎችን ሐሳብን በነጻነት የመግለጽ መብት የጣሰ ነው የሚሉት የአምነስቲ ኢንተርናሽናል ክሌር በስተን መንግስት በአስቸኳይ በእስር ላይ የሚገኙ ሰዎችን እንዲፈታ ጠይቀዋል። የሙስሊሞች የተቃውሞ ሰልፍ እንደቀጠለ የሚገኝ መሆኑን የገለጸው አምነስቲ ተጨማሪ ደም መፍሰስ ሊኖር እንደሚችል ስጋቱ መሆኑን አስታውቋል። መብትን ለማስጠበቅ በሰላማዊ መንገድ ሐሳብን የገለጸ ማንኛውም ዜጋ ከእስር መፈታት እንዳለበት ድርጅቱ አሳስቦ እየተካሄደ ያለው የሙስሊሞች ተቃውሞ ጋር በተገናኘም 2 ጋዜጠኞች ባለፈው ሳምንት መታሰራቸውን አስታውቋል። በአሸባሪነት ወንጅላ በእስር ላይ የምትገኘው ጋዜጠኛ ሪዮት አለሙ የሽብርተኛ ሕጉን የሚቃወሙ እንቅስቃሴ ተጠናክሮ እንዲቀጥል ከእስር ቤት ባስተላለፈችው መልእክት የጠየቀችው በሳምንቱ ውስጥ ነው። ኢህአዴግ ስልጣኑን ለማራዘም የማይፈጽመው እኩይ ተግባር የለም ያለችው ጋዜጠኛ ሪዮት አለሙ ይህን ስርዓት ለመለወጥ ማንኛውንም ሰላማዊ ትግል አጠናክሮ መቀጠል ያስፈልጋል ብላለች። ፋና ለማየው ተጨማሪ አለው። ከቃሊቲ ማረሚያ ቤት በሳምንቱ ውስጥ በጻፈችው ደብዳቤ ጋዜጠኛ ሪዮት አለሙ ገዢው የኢህአዴግ መንግስት የጸረ ሽብርተኛ ሕጉን ለስልጣኑ ማራዘሚያነት ኢፍትሃዊ በሆነ መንገድ እየተጠቀመበት እንደሚገኝ ገልጻ እየተደረጉ ያሉት የተቃውሞ ሰልፎችና ሌሎችም ሰላማዊ የተቃውሞ እንቅስቃሴዎች ተጠናክረው መቀጠል እንዳለባቸው ገልጻለች። የተቃውሞ እንቅስቃሴዎቹ በዋናነት ኢህአዴግ ላይ ማተኮር እንዳለባቸው እምነቷ እንደሆነ የተናገረችው ጋዜጠኛ ሪዮት በጸረ ሽብር አዋጁና አተግባበሩ ብቻ ሳይሆን ሌሎችም ለቁጥር የሚያዳግቱ የኢትዮጵያውያን ችግሮች ምንጩ ራሱ ኢህአዴግ እንደሆነ ተናግራለች። ኢህአዴግ ስልጣኑን ለማራዘም የሚረዳው እስከመሰለው ድረስ ማንኛውንም አይነት ተግባር ከመፈጸም ወደ ኋላ የማይል መሆኑን እስኪያንገሸግሸን ታዝበናል የምትለው ጋዜጠኛ ሪዮት የኢህአዴግ ድርጊቶች ሁሉ ምክንያቶች ከዘረኝነት፣ ከስልጣን ጥመኝነት፣ ካላግባብ ከመበልጸግና ከመሳሰሉት እኩይ ፍላጎቶች ጋር የተያያዙ ናቸው ብላለች። ከኢህአዴግ መልካም ነገር አይጠበቅም ያለችው ሪዮት የትኛውም አይነት የሰለጠነና ሰላማዊ ትግል የሚጠይቀው መስዋዕትነት በመክፈል ስርዓቱን መለወጥ ብቸኛ አማራጭ እንደሆነ ባስተላለፈችው መልእክት ገልጻለች። ስለ ስርዓቱ መለወጥ ሲታሰብ ግን ኢህአዴግ ያስቀምጣቸው የዘር፣ የሃይማኖት፣ በፖለቲካ ሪዮት ዓለምና በጥቅም የመከፋፈል እንቅፋቶችን በጥልቀት አስቦ መንቀሳቀስ ግድ ይላል ብላለች። በየአቅጣጫው የተበታተኑ እንቅስቃሴዎችን ከማካሄድ ይልቅ በህብረት ሆነን መታገል መቻል ይኖርብናል ስትልም መልእክቷን ያስተላለፈችው ሪዮት ከኢህአዴግ በኋላ ስለሚመሰረተው ስርዓትም በደንብ ማሰብና መመካከር የሀገሬ ጉዳይ ይመለከተኛል ከሚል ማንኛውም ኃላፊነት ከሚሰማው ዜጋ በተለይም ደግሞ የተቃውሞ እንቅስቃሴዎችን ከሚመሩ ተቃዋሚ ፓርቲዎችና ሌሎች አካላት ይጠበቃል ብላለች። ሪዮት በሰኔ 2003 ዓ.ም የሽብር እንቅስቃሴ ለማድረግ ተንቀሳቅሰሻል በሚል ነበር በጸረ ሽብር ሕግ ተከሳ የ14 ዓመት እስር ፍርድ የተፈረደባት። ይግባኝ በመጠየቋም የእስር ቅጣቷ ወደ 5 ዓመት ተቀንሶላት በቃሊቲ ማረሚያ ቤት ከሌሎች የሕግ ታራሚዎች ጋር ትገኛለች። ዓለም አቀፉ የሴቶች የሚዲያ ፋውንዴሽን ጋዜጠኛ ሪዮትን በ2005 በጋዜጠኝነት ትጋትን ካስመሰከሩ በማለት የሸለማት እንደሆነ የሚታወስ ነው። አሜሪካ ነፃ የንግድ ዕድል ከተሰጣቸው 39 የአፍሪካ ሀገሮች ውስጥ ኢትዮጵያ የተጠቃሚነት ድርሻዋ 0.5 ብቻ መሆኑን በሳምንቱ መጨረሻ በአዲስ አበባ በተከፈተው 12ኛው የአግዋ ፎረም ተገለጸ። ኢትዮጵያ ከቀረጥ ነፃ 1800 አይነት ምርቶች ወደ አሜሪካ እንድታስገባ የተፈቀደላት ቢሆንም እስካሁን መላክ የቻለችው 132 አይነት ምርቶችን ብቻ ነው።
ይህ የንግድ ተጠቃሚነት ከአፍሪካ ሀገሮች አሜሪካ የሰጠቻቸውን የንግድ እድል የመጠቀም ሁኔታዋን በዝቅተኛ ደረጃ አስቀምጦታል። ብርታዊት ግርማይ ተጨማሪ አላት። የፌደራል ከፍተኛ ፍርድ ቤት ባለ 5 ኮከብ ሆቴል የሆነውን ኢንተርኮንቲኔንታል ሆቴልን ጨምሮ ሌሎች ህንጻዎችን በሙስና የተጠረጠሩ ባለሀብቶች ተወስደው በገለልተኛ ወገን ይተዳደሩ ሲል የወሰነው በዚሁ በተጠናቀቀው ሳምንት ነው። ፍርድ ቤቱ በዚህ ውሳኔው ንብረቶቹን የሚያስተዳድር ገለልተኛ አካል አቃቢ ህግና የተጣሪ ጠበቆች በጋራ ተስማምተው እንዲያቋቁሙም ትዕዛዝ አስተላልፏል። ፋና ለማየው ፍርድ ቤቱ በሳምንት ውስጥ 4 የፌደራሉ የስነ ምግባርና የጸረ ሙስና ኮሚሽን አቃቤ ህግና የተጠርጣሪ ጠበቆች በጋራ ተስማምተው ንብረቱን የሚያስተዳድር አካል እስከ መስከረም 22 2006 ዓ.ም እንዲያቋቁሙ ትዕዛዝ አስተላልፏል። ንብረታቸው በገለልተኛ አካል እንዲተዳደር ፍርድ ቤቱ የወሰነባቸው ንብረትነቱ የአቶ ሰማቸው ከበደ የሆነ ባለ 5 ኮከቡ ኢንተርኮንቲኔንታል ሆቴልና ዲኤች ሲሜክስ ኃላፊነቱ የተወሰነ የግል ማህበር እንዲሁም የአቶ ከተማ ከበደ ንብረት የሆነው ኬኬ ኃላፊነቱ የተወሰነ የግል ማህበር የአቶ ነጋ ገብረ እግዚአብሔር ንብረት የሆኑት ነፃ ኃላፊነቱ የተወሰነ የግል ማህበርና በአሰፋ ትሬዲንግ ናቸው። በሙስና ተጠርጥረው በስር ላይ የሚገኙት የኢንተርኮንቲኔንታል ባለቤት አቶ ስማቸው ከበደ በ2004 ዓ.ም ነበር ሆቴሉን በ320 ሚሊዮን ብር በመገንባት ለስራ ያበቁት። 152 የመኝታ ክፍሎች ያሉት ሆቴሉ በአዲስ አበባ ከሚገኙ ዘመናዊ ሆቴሎች አንዱ እንደሆነ ይነገርለታል። የሆቴሉ ባለቤት በዱባይ ሀገር የአማካሪ ድርጅት እንዳላቸው ሲነገር መንግስት ባለቤቱን በሙስና ክስ በመመርመር ላይ ይገኛል። የአቶ ከተማ ከበደ ንብረት ደግሞ በቦሌ መንገድ ላይ የሚገኝ ባለ 6 ፎቅ ህንጻ ሲሆን በኢትዮጵያ የዓለም ባንክ ተወካይ ተከራይቶት በመገልገል ላይ እንደሆነ ለማወቅ ተችሏል። በሳምንቱ የፍርድ ቤት ውሎ የተከሳሾች ጠበቆች ንብረቶች ይባክናሉ፣ ሰራተኞችም ደሞዝ አልተከፈላቸውም የሚል አቤቱታ ለፍርድ ቤት ያቀረቡ ሲሆን ፍርድ ቤቱም ጸረ ሙስናና የባለሀብቶች ጠበቆች ቅሬታቸውን በማመልከቻ እንዲያቀርቡ ትዕዛዝ አስተላልፏል። በ2012 በወጣ ዓለም አቀፍ የሙስና ደረጃ ኢትዮጵያ ከ176 ሀገራት በ113ኛ ደረጃ ላይ ትገኛለች። ንብረትነቱ የኢትዮጵያ አየር ኃይል የሆነ አንቶኖቭ አውሮፕላን በሶማሊያ ሞቃዲሾ ተከስክሶ በውስጡ የነበሩት 4 ሰዎች መሞታቸው የተዘገበው በዚሁ ባሳለፈው ሳምንት ነው። ኢትዮጵያ ሶማሊያ ላላት ወታደሮች መሳሪያ ጭኖላቸው እንደነበር ከተነገረለት ከዚህ አንቶኖቭ 24 አውሮፕላን ውስጥ 2 ሰዎች ተርፈው በሆስፒታል እየተረዱ መሆኑን ተመልክቷል። ብርታዊት ግርማይ ተጨማሪ አላት።
አዲስ አበባ ከተማ የቀላል ባቡር መንገድ ግንባታን ምክንያት በማድረግ በ700 ሚሊዮን ብር የተገነቡ አዳዲስ መንገዶች በመፍረስ ላይ መሆናቸውን ሪፖርተር የዘገበው ባሳለፍነው ሳምንት ህትመቱ ነበር። ለባቡር መንገድ ግንባታ በሚል በመፍረስ ላይ ከሚገኙት አዳዲስ መንገዶች መካከል ከመስቀል አደባባይ ቃሊቲ የሚዘልቀው መንገድና ከደሴ ሆቴል ወደ ፑሽኪን አደባባይ የተዘረጉት መንገዶች ይገኙበታል። ካሳሁን ይልማ ከፍተኛ ገንዘብ የወጣባቸው መንገዶች በመፍረስ ላይ መሆናቸውን የአዲስ አበባ ከተማ ነዋሪዎችን በማነጋገር ላይ እንደሚገኝ ያመለከተው ሪፖርተር በባቡር ግንባታው ሰበብ በመፍረስ ላይ ያሉት መንገዶች ቁጥር 3 መድረሱን አመልክቷል። ለባቡር መንገድ ግንባታ እንዲፈርሱ የተደረጉት ሁለት አዳዲስ መንገዶች ከመስቀል አደባባይ ቃሊቲ የሚዘልቀው መንገድ የመሃል ክፍልና ከደሴ ሆቴል ወደ ፑሽኪን አደባባይ የተዘረጋው አዲስ የአስፋልት መንገዶች ናቸው። የአዲስ አበባ መንገድ ባለስልጣን ከ192 ሚሊዮን ብር በላይ ወጪ ተደርጎበት ከሾላ ገበያ በለም ሆቴል እስከ አንበሳ ጋራዥ የተገነባው መንገድ በከፊል በቅርቡ እንዲፈርስ መወሰኑን ጋዜጣው የባለስልጣን መስሪያ ቤቱን ጠቅሶ ዘግቧል። ከ20 ዓመት በላይ አገልግሎት ይሰጣል ተብሎ የተገነባው በ2002 ዓ.ም አገልግሎት መስጠት የጀመረው ይህ አዲስ መንገድ በከፊል እንዲፈርስ የተወሰነው ከምስራቅ ወደ ምዕራብ አቅጣጫ ለሚዘረጋው የባቡር መስመር ለም ሆቴል አካባቢ ሀዲዱን ለሚሻገሩ ተሽከርካሪዎች ማስተላለፊያ መንገድ ለመገንባት መሆኑን ታውቋል። እየፈረሱ ያሉት መንገዶች የባቡር መስመር የሚያልፍባቸው መሆኑ ከታወቀ ለምን ይህንን ያህል ገንዘብ ቀድሞ ማውጣት አስፈለገ በማለት ነዋሪዎች በመጠየቅ ላይ ይገኛሉ። የመንገዶች ባለስልጣን የመሰረተ ልማት ዋና የሥራ ሂደት ኢንጂነር ሙልጌታ አብርሃም መንገዶቹ በተገነቡ በአጭር ጊዜ ውስጥ የመፍረሳቸው ዋና ምክንያት ግንባታው በቅርብ ጊዜ ተግባራዊ ይሆናል ተብሎ እንዳልታሰበ በመግለጽ እስከ 20 ዓመት ድረስ የባቡር አገልግሎት ይጀመራል ተብሎ አለመታሰቡን ለጋዜጣው ተናግረዋል። በመጨረሻም ታዋቂው የእንግሊዘኛ ጋዜጣ ዘ ዋሽንግተን ፖስት በ250 ሚሊዮን ዶላር የተሸጠው ባሳለፍነው ሳምንት ነበር። ላለፉት 80 ዓመታት በግርሃም ቤተሰቦች በባለቤትነት ሲንቀሳቀስ የነበረው ዘ ዋሽንግተን ፖስት ጋዜጣን ከህትመት መሳሪያዎቹ ጋር የገዙት የአማዞን ባለቤት ሲሆኑ የሽያጩ ሂደት በቀጣዮቹ 60 ቀናት ውስጥ ይጠናቀቃል ተብሏል። ማህሌት አበራ ተጨማሪውን ታቀርበዋል። የአማዞን ባለቤት ጄፍ ቢዘስ ዘ ዋሽንግተን ፖስት ጋዜጣን ከነሌሎች የህትመት ሀብቶቹ ጭምር ጠቅልለው መግዛታቸው ነው ቢቢሲ በሳምንቱ ውስጥ የዘገበው። የዋሽንግተን ፖስት ዋና ስራ አስኪያጅ ዶናልድ ግርሃም በህትመት ሚዲያ የአመታት ፉክክርና ፈተናን አልፈናል፣ አሁን ግን ባለቤት ለዋሽንግተን ፖስት መኖሩ ለጋዜጣው ጠቃሚ ይሆናል ብለዋል። የዋሽንግተን ፖስት አዲስ ባለቤት ጄፍ ቢዘስ የረቀቁ የቴክኖሎጂና የንግድ ሰው በመሆናቸው ከረጅም ጊዜ ልምዳቸውና ከመልካም ስብዕናቸው ጋር ተደምሮ ለጋዜጣው ትክክለኛ ባለቤት የሚሆኑ ትክክለኛ ሰው ያደርጋቸዋል ብለዋል። ዋና ስራ አስኪያጁ 80 ዓመታት በግርሃም ቤተሰብ ባለቤትነት ሲተዳደር ቆይቷል። ያሁኑ የጋዜጣውና የህትመት ንብረቶች ሽያጭ ሂደት በቀጣዮቹ 60 ቀናት እንደሚጠናቀቅም ከቢቢሲ ያገኘነው ዜና ያስረዳል። ዋሽንግተን ፖስት የወተርጌቱን ቅሌት በማጋለጥ ታላቅ ዕውቅናን ያገኘ ጋዜጣ እንደነበር ይታወቃል። ያሳለፍነው ሳምንትን አበይት ዜና አጠር አድርገን ይደርስንበት የዛሬ ፕሮግራማችን በዚሁ አበቃ። ሳምንቱ በሚያፈራቸው አዲስ ክስተቶች መልሰን እንገናኛለን። እስከዛው ቸር ሰንብቱ። ጤና ይስጥልን። አድማጮቻችን እየተከታተላችሁ ያላችሁት የዕለተ ቅዳሜ ስርጭታችንን ነው። ዛሬ 14ኛው የዓለም አትሌቲክስ ሻምፒዮና በሞስኮ ተጀምሯል። የኢትዮጵያ ብሔራዊ ቡድንም ተሳታፊ ነው። እንግዲህ በሁለት ውድድሮች ውጤት አልቀናንም ማለት ይቻላል። ለማንኛውም ስልክ መስመራችን ላይ ጋዜጠኛ ፍስሐ ተገኝ አብሮኛል። ፍስሐ ከልብ አመሰግናለሁ። እኔም አመሰግናለሁ ብሮ። እንግዲህ 14ኛው የዓለም አትሌቲክስ ሻምፒዮና ዛሬ ተጀመረ። ኢትዮጵያ በወንዶች 10000 እና በማራቶን በሴቶች ተካፍላ በወንዶች 10000 ሁለተኛ ወጣለች። እንዲሁም በማራቶኑ ደግሞ አልቀናንም። እስቲ ውድድሩ ምን ይመስላል? ከ10000 ጀምረን ወደ ማራቶኑ እንምጣ። እንግዲህ በዛሬ በሞስኮ አስተናጋጅነት የሚካሄደው 14ኛው የዓለም አትሌቲክስ ሻምፒዮና ዛሬ ሲጀመር ከሚካሄዱት የፍጻሜ ውድድሮች መካከል በተለይ በኢትዮጵያ በኩል በጉጉት ሲጠበቁ የነበሩት ሁለት የፍጻሜ ውድድሮች ናቸው። በተለይ ግን የ10000 ሜትሩ ባለፈው ከሁለት ዓመት በፊት በተካሄደው የዓለም ሻምፒዮና የወርቅ ሜዳሊያ ኢትዮጵያ ያገኘችበት ውድድር በመሆኑ በዚህኛው ሻምፒዮና ላይ የብሪታንያዊውን
ሞፋራን ማን ነው የሚፎካከረው የሚል ነበርና ኢብራሂም ጀላን ልክ ከሁለት ዓመት በፊት እንዳረገው ያረጋል ወይስ እነ ደጀን ገብረ መስቀል በዘንድሮ የውድድር ዓመት ያሳየውን ብቃት ይደግማል እንዲሁም ደግሞ እነ የማነ መርጋና አበራ ኩማ ምንም እንኳን ትልልቅ ውጤቶችን ባያገኙም በዘንድሮ የውድድር ዓመት ግን ኮንሲስተንሲ ያለው ውጤት ነበራቸው በጣም የማይዋዥቅ አቋም የነበራቸው አትሌቶች ናቸው እና እነዚህ አራት አትሌቶች የሚያመጡትን ውጤት በጉጉት እየጠበቅን ነበር ነገር ግን ያው ትላንት ከአንተ ጋር ሲናወራ እንዳልነው የሞፋራን ሩጫ ሞፋራ የሚፈልገውን አይነት አሯሯጥ ነው የሮጡለት ማለት ይቻላል በአጠቃላይና ያንን ነበር ማድረግ የሌለባቸው እንግዲህ እንደየነው ለንደን ኦሎምፒክ ላይም በዛ እንደዛ አይነት ክስተቶች ተከስተው ነው እሱ በቀላሉ ያሸነፈው የዛሬውም እንደዛው ነውና ምናልባት ዛሬ ውድድሩን ከጅምሩ ያከሩታል ወይም ደግሞ እነሱ እንኳን ባይሆኑ ሌሎቹ ወይ ኬንያውያን ወይም ደግሞ ሌሎች አትሌቶች ውድድሩን ያከሩታል ብለን እየጠበቅን በነበረበት ሰዓት እንደተለመደው በጣም ቀዝቃዛ ሩጫ ነበረ እና እንደውም ሞፋራና ጋለን ሮፕ የተባለው አሜሪካዊው አብሮት ልምምድ የሚሰራው ማለት ነው ሞፋራ አሜሪካ ነው ልምምድ የሚሰራው እና የልምምድ ጓደኛው ሁለት ሆነው የቡድን ስራ እየሰሩ ነበረ በተራ እየተፈራረቁ በቃ መኖራቸውን ብቻ ያሳዩአቸዋል ወጣ እያሉ ከዛ በኋላ ይመለሳሉና ወደፊት ገፍተው አልወጡም ነበር እስከ እንዳውም ሞፋራ ሲጀምር ከኋላ ነበር የጀመረውና እንደዚህ ያረጉ ብቻ ሞፋራ መጨረሻ ላይ ውጤቱ ያው እንደተለመደው ልክ ደውሉ ሲደወል ወጣ ከዛ በኋላ እንግዲህ ደርሱበት አልቻሉም ኢብራሂም ጀላን ሞክሯል እንዳውም ትንሽ አንድ 20 ሜትር ውድድሩ ማለቂያው የመጨረሻው ውድድሩ ማለቂያ 20 ሜትር ርዝመት ቢኖረው ኖሮ ምናልባት ጀላን ሊይዘው ይችል ነበር ነገር ግን ያው መቼም 10,000 ሜትሩ 25 ዙሩ ማለቅ ነበረበትና አለቀ እና ሞፋራ እንግዲህ ከሁለት ዓመት በፊት በኢብራሂም ጀላን የደረሰበትን ሽንፈት ወደ አሸናፊነት ቀይሮ የወርቅ ሜዳሊያ ባለቤት ሆኗል ኢብራሂም ጀላን ደግሞ በሚገርም ሁኔታ የብር ሜዳሊያ ባለቤት ሆኗል በርግጥ ከሁለት ዓመት በፊት የወርቅ ሜዳሊያ ባለቤት በመሆኑ ምናልባት ዘንድሮ በጉጉል ወይም ደግሞ ከፍተኛ ግምት ይሰጠዋል ብለው የሚገምቱ ሊኖር ይችላል ነገር ግን ያንን ወርቅ ካሸነፈ በኋላ በትላንቱም ፕሮግራማችን ላይ እንደገለጽነው በጣም የጉዳት በተደጋጋሚ ጉዳት ደርሶበት ነበርና ከለንደን ኦሎምፒክም ውጭ ሆኗል በዛ ጉዳት ምክንያት እና ወጣ ገባ ሲል ነበር ውጤቶቹ ማለት ይቻላል እና ሙሉ ለሙሉም ፊት አልነበረም ነገር ግን በዚህ ውድድር ላይ እንደዚህ አይነት ውጤት ማምጣቱ እንዳውም ብዙዎች ስንጠብቅ የነበረው ኢብራሂም ማን ነው ደጀን ገብረ መስቀል የሞፋራ ተፎካካሪ ይሆናል የሚል ነበር ምክንያቱም ደጀን በዘንድሮ የውድድር ዓመት ፈጣኑን 10,000 ሜትር ሰዓት ያስመዘገበው እሱ ነው በ2013 ማለት ነው እና እሱ ነበር ተፎካካሪ ይሆናል ተብሎ ሲጠበቅ የነበረው ነገር ግን ኢብራሂም ጀላን በሚገርም ሁኔታ ከዛ ጉዳቱ አገግሞ ከዛ በኋላ ነገሮችን ተቋቁሞ አሁንም ተፎካካሪ ሆኖ ለሱ የብር ሜዳሊያ ማግኘቱ በጣም ትልቅ ውጤት ነው ካለፈባቸው አስቸጋሪ ሁኔታዎች አንፃር ነገር ግን ከኢትዮጵያ ቡድን አንፃር ምናልባት ወርቁን ያው ሞፋራን እንግዲህ አንድ 3 ዓመት ሙሉ በሙሉ አይተናል አሯሯጡ እንዴት እንደሆነ አይተናል ምን አይነት ዘዴዎችን እንደሚጠቀም አይተናል ስለዚህ እነዚህ አራት አትሌቶች እንግዲህ ኢትዮጵያ አራት አትሌቶችን ያሳተፈችው ኢትዮጵያ ብቻ ነች በቁጥር ምክንያቱም ኢብራሂም ጀላን ሻምፒዮን ስለሆነ ከሁለት ዓመት በፊት ሻምፒዮን የሆነ አትሌት በቀጥታ ስለሚያልፍ ማለት ነው እና እነዚህ አራቱ አትሌቶች አትሌት ይፈትኑታል የሚል ነበር ነገር ግን በጣም ሩጫው ቀዝቃዛ ነበርና ቀዝቃዛ ከሆነ ደግሞ መጨረሻ ያጨራረስ ብቃት ላለው አትሌት በጣም ነው የሚመቸውና 400 ሜትር ላይ ሲገቡ ሞፋራ የተጠቀመው ያንን ያጨራረስ ብቃቱን ነው በዚህ ምክንያት 10,000 ሜትሩን የ10,000 ሜትሩ የወርቅ ሜዳሊያ ባለቤት ሆኗልና እንግዲህ ከ2001 ላይ ኬንያዊ ቻርልስ ካማቲ ከኃይሌ ገብረስላሴና አሰፋ መዝገቡ ላይ የወርቅ ሜዳሊያውን ከነጠቀ በኋላ ለመጀመሪያ ጊዜ ነው እንግዲህ ኢትዮጵያ በ10,000 ሜትር የወርቅ ሜዳሊያ ስታጣ ማለት ነው በዓለም አትሌቲክስ ሻምፒዮና ከዛ በፊት ከሁለት ዓመት በፊት ኢብራሂም ከዛ በፊት ቀነኒሳ በቀለ ለአራት ተከታታይ ውድድር ዓመታት ከ2001 በፊት እስካለ ውድድር ደግሞ እስከ 2001 የዓለም ሻምፒዮና ደግሞ ኃይሌ ገብረስላሴ ለአራት ተከታታይ የዓለም ሻምፒዮናዎች ሲያሸንፍ ነበር ማለት ነውና አሁን የወርቅ ሜዳሊያው እንግዲህ ከአፍሪካ ወጥቶ በዓለም ሻምፒዮና ወደ አውሮፓ ገብቷል ማለት ነው አው እንግዲህ እንደምንከታተለው ላለፉት 10 አመታት በኢትዮጵያ እጅ ነበር ማለት ይቻላል ኃይሌ ገብረስላሴ 4 ጊዜ ቀነኒሳ እንዲሁ በተመሳሳይ 4 ጊዜ በዛሬ 2 አመት ደግሞ ኢብራሂም 1 ጊዜ አሸንፎ ወደ 9 ጊዜ በየመሃሉ እንግዲህ በየ4 አመቱ ነጥብ የጣልን ይሁን አሳልፈን እንሰጣለን እንግዲህ ፋራ ዘንድሮ ውድድሩን አሸንፏል ብቃቱ እንዳለ ነውና
ከዚህ በኋላ በ10000 ሜትር እንደዚህ ተፎካካሪ የሆኑ ወጣቶች ኢትዮጵያ ብሔራዊ ቡድን አለው ማለት እንችላለን? አትሌቶች አሉ ተፎካካሪ አትሌቶች ይኖራሉ ምክንያቱም ኢትዮጵያና ኬንያ እንደዚህ ውጤታማ አትሌቶችን በማፍራቱ በኩል ችግር የለባቸውም በሚገርም ሁኔታ ገደብ ስላለው ነው እንጂ የኤ ስታንዳርድ ሊያሟላ 3 አትሌት ነው ከአንድ ሀገር ማለፍ ያለበት የሚል ገደብ ስላለው ነው እንጂ እንደው በፈጣን ሰዓት ብቻ ያስመዘገበ ከማንኛውም ሀገር አትሌት ማለፍ ይችላል ቢባል እርግጠኛ ነኝ ውድድሩ በሙሉ 20 አሁን በዘንድሮ የዓለም ሻምፒዮና በዚህ በ10000 ሜትሩ ዛሬ 35 አትሌቶች ነበሩና እርግጠኛ ነኝ ከ35 ውስጥ 33ቱ ኢትዮጵያና ኬንያ ነው የሚሆኑት ቢሆን ኖሮ ማለት ነውና አሉ አትሌቶቹ አሉ ችግሩ ግን አንዳንድ ጊዜ ምንድነው አሁን የዛሬው ሽንፈት እንደገና ደግሞ ዓለም ሻምፒዮና ኦሎምፒክ ላይ ለንደንም ላይ ያየነው ሽንፈት የታክቲክ ስህተቶች ናቸው እንጂ የብቃት አይደለም የሩጫ ብቃቱ ሞፋራ ያን ያህል ፈጣን የሆነ እንትን የለውም የ10000 ሜትር ሰዓቱ ፈጣን አይደለም ከሱ የተሻሉ ብዙ ፈጣን ሯጮች አሉ በኢትዮጵያ በኩል ራሱ እነ ደጀን ገብረ መስቀል በጣም ፈጣን ሰዓት አስመዝግበዋል እና ብዙ አሉ ከሱ የተሻሉ ማለት ነው ነገር ግን እንደዚህ ሻምፒዮንሺፕ አይነት ውድድሮች እንደ ዓለም ሻምፒዮናና በኦሎምፒክ አይነት ውድድሮች እንትን አይጠይቁ እንትን ከአሯሯጭ ስለሌላቸው አሯሯጭ ባለ ቁጥር ፍጥነትን ዲክቴት የምታደርገው ወይም ደግሞ አሯሯጥህን የምትመዝነው በእንትን ነው በአሯሯጩ ነው ይሄኛው ግን የራስ ታክቲክ ነው በቃ አንተ ብቻ እነዛ ወይም ደግሞ የሆነ እዛው አብሮ ካለ ጓደኛ ጋር ወይ ከሀገር ልጅ ጋር ቲምወርክ ትሰራለህ የቡድን ስራዎችንና በዛ ምክንያት ነው የምትጠግን አብዛኛው ስራው ያንተ ነው ምን ያህል ነው በታክቲኩ በኩል የአሯሯጥ ዘዴ ምን ያህል የተጠና ነው የሚለው ነውና ያቺ ትንሽ ስህተት ከተፈጸመባት መጨረሻ ላይ 400 ሜትር ሲቀረው ደውሉ ሲደወል ስትወጣ እየሮጥክበት ያለው ሌን ማለት ነው የመሮጫው መሙ የትኛው ነው አንደኛው መም ከሆነ ይጠባል ምክንያቱም ሁሉም ወደ ስለሚዘጉ አንደኛው መም ላይ ከሆንክ ከኋላ እንደገና ለመውጣት ወጥተህ ለማምለጥ ስትሞክር አስቸጋሪ ነው የሚሆነውና ሰዓት ይወስድባል ስለዚህ እንደነዚህ አይነት ጥቃቅን ዲቴሎች ናቸው ዓለም ሻምፒዮና ላይ እና ኦሎምፒክ ላይ ዓለም ሻምፒዮናና ኦሎምፒክ ላይ እንደነዚህ አይነት ጥቃቅን ዲቴሎች ጥቃቅን ስህተቶች ናቸው ውጤትን የሚያበላሹብህ እንጂ በብቃቱ በኩል ብቁ አትሌቶች አሉ እኔ እርግጠኛ ነኝ በብቃቱ በኩልና ማአትም አትሌቶች አሉ ነገር ግን እንግዲህ የምትመርጠው ፈጣን ያው የኢትዮጵያ አትሌቲክስ ፌዴሬሽን የሚመርጥበት መስፈርት አለው በአመት ውስጥ እንግዲህ በውድድር አመት ውስጥ በዛ ዓለም ሻምፒዮና ወይም ኦሎምፒክ በሚካሄድባቸው የውድድር አመቶች ውስጥ በመታስመዘግበው ፈጣን ሰዓት ነውና ያ ነው መስፈርታቸው ስለዚህ በዛ መስፈርት ነው የመረጡት መስፈርቱ ተገቢ ማነው ትክክለኛነቱ ወይም ደግሞ አከራካሪነቱ ሌላ ጉዳይ ነው ግን ምንም ማከራከር የተሻለ ሰዓት ያመጡ አትሌቶች ናቸው የተመረጡት እንግዲህ እነዚህ አትሌቶች እዚህ መጣው ሲሸነፉ ዋና የብቃቱ ብቻ ሳይሆን ያ እነዛ ቀደም ያወራናቸው በጥቃቅን ዲቴሎች ናቸውና ያሯሯጥ ታክቲክ ነው በተለይ ማጥናት አለበት ተፎካካሪ ማጥናት አለበት ከዛ በተጨማሪ ደግሞ ውሳኔዎች መቼ ነው መውጣት ያለበት መቼ ነው ፍጥነትን መጨመር ያለበት መቀነስ ያለበት እነሱ ያውቁታል ነገር ግን ካንተ ውጪ ደግሞ ተፎካካሪ ማጠገብ ስላለ ተፎካካሪ ደግሞ ያንተን አሯሯጥ ዘዴ ያበላሽባል እሱም በሚሰራው ታክቲካል ዘዴዎች ማለት ነው ስለዚህ እንደነዚህ አይነት ችግሮች ናቸው እንጂ ውጤትን ያበላሹ ያሉት በተለይ ባለፉት 2 አመታት ባየሁት ከሆነ እኔ እንደነዚህ አይነት ጥቃቅን ስህተቶች ናቸው እንጂ የብቁ አትሌቶች አለመኖር አይመስለኝም ግን እነዚህን ነገሮች እንዴት ነው ማስተካከል የሚቻለው ላይ የሚለው ላይ መሰራት ያለበት ይመስለኛል አዎ ይሄንን ጥያቄ ያነሳው ለምንድን ነው ከዚህ በፊት 10000 እና 5000 ስናነሳ በወርቅ ጉዳይ ወርቅ የማግኘቱ ነገር ብዙም የሚያጠያይቀን አይደለም ወይም ደግሞ እዛ አካባቢ ያሉ ተወዳዳሪዎችን ልንጠቅስ እንፈልግ 5-6 ዓለም አቀፍ ዝና ያላቸው ተወዳድረው ያሸንፋሉ ብለን እርግጠኛ የምንሆንባቸው አትሌቶች ስለነበሩ ነው አሁንስ አለው ያው ለምሳሌ ቀነኒሳ ኃይሌ ገብረስላሴ በነበሩ ሰዓት ምንም ሐሳብ የለብንምና ከዚህ አንፃር ነው ይሄን ያነሳውት አሁን እነ ኢብራሂም የመሳሰሉ አትሌቶች እንግዲህ ወደ ልምዱ ሲመጡ የተሻለ ውጤት እንደሚያመጡ ተስፋ አደርጋለሁ አዳዲስም ይኖራሉ ብዬ ተስፋ አደርጋለሁ ምናልባት የምትጨምረው ነገር እንዳለ ይሰማኛል አይ በዚህ ጉዳይ እንግዲህ ምን አለ መሰለ አሁን አንዳንድ ጊዜ ጉልበቱና እንትንም ያላቸው ማለት ነው ብቃቱ ያላቸው
አንዳንድ ጊዜ ደግሞ እንደዚህ ትልልቅ ሻምፒዮናዎች ላይ ሲሆን ያንን ብቃትን መተግበሩ ላይ በጣም አስቸጋሪ ነው የሚሆነው። አንዳንድ ትልቁ ፈተና ያ ነው። ምን ያህል ትልልቅ ሻምፒዮናዎች ላይ አሁን ዳይመንድ ሊግ እየዞሩ ያሸንፋሉ የኛ አትሌቶች። ኬንያንም በብዛት 5000 እና 10000 ስትሄድ ኬንያን እና ኢትዮጵያን ናቸው ዳይመንድ ሊግ የተለያዩ የግራንድ ፕሪ ውድድሮችን የሚያሸንፉት እነሱ ናቸው። ግን እንደነዚህ አይነት ውድድሮች አሯሯጭ አለ። አሯሯጭ ከፊት ወጥቶ የፍጥነቱን የመቀነስና የመጨመር ስራውን እሱ ይሰራልሃል። እንደነዚህ አይነት ውድድሮች ላይ እንደነዚህ አይነት ሻምፒዮንሺፕ ውድድሮች ላይ ግን ማለት እንደ ዓለም ሻምፒዮናና እንደ ኦሎምፒክ አይነት ውድድሮች ግን ራስህ ነህ በቃ አሯሯጭም አንተ ነህ። ያው አብረው ከሚሮጡ የቡድን ጓደኞች ጋር ለስራ ካላልክ ማለት ነው የቲም ወርክ ስራ ለስራ ካላልክ አንተ ነህ በቃ ነገሮችን የምታሯሯጠው አንተ ነህ። ፍጥነቱን የሩጫውን ፍጥነት የማቀዝቀዝና የመጨመሩም ስራ ያንተ ነውና እነዚህ ነገሮች ይሄንን እንዴት መቋቋም ይችላሉ ነው። ብዙ ጊዜ ቀነኒሳ በቀለን እና ኃይሌ ገብረስላሴን ስታይ ምንም እንኳን አልፎ ቲም ወርክም የነበረበት ቢሆንም የቡድን ስራዎች ይታዩ የነበረ ቢሆንም በአብዛኛው ግን በዚህ ታክቲካሊ በጣም ብልሆች ነበሩ። እነሱ መቼ መውጣት እንዳለባቸው ያውቁታል። መቼ ደግሞ ማለት እንዳለባቸው መቼ ደግሞ ሩጫውን ማቀዝቀዝም እንዳለባቸው ያውቁታል። ብቻቸውንም ሲሮጡ ማለት ነውና እነዚህን ነገሮች መተግበር የሚችል አትሌት ነው አሁን ትንሽ እጥረት አለ ብዬ የማስበው እንጂ እንዳልከው ብቃቱም አለ ጥንካሬውም አላቸው። ወጣትም አትሌቶች አሉ ብዙ ታለንት ያላቸው። ነገር ግን እነዛስ ምን ያህል እድሉን ያገኙታል የሚለው ደግሞ ሌላ ጥያቄ ነው። በጣም ጥሩ ፍሳ። እንግዲህ ሌላው ዛሬ ውድድር የነበረው የሴቶች ማራቶን ነው። በዚህ ውድድር አልቀናንም። የነበረውን ውድድር ተከታትለዋልና ምን ይመስላል ውድድሩ? ውድድሩ እንግዲህ ያው በኢትዮጵያ በኩል 4 አትሌቶች 5 አትሌቶች ነበሩ የተሳተፉት። እንግዲህ ብዙዎች ያው ሲጠብቁ የነበረው ቲቲ ገላና ምናልባት እሷ ነች እንግዲህ ለወርቅ ሜዳሊያ ስትጠበቅ የነበረው እሷና የቀድሞዋ ከሁለት ዓመት በፊት የነበረው የዓለም ሻምፒዮና የወርቅ ሜዳሊያ ባለቤት የነበረችው ኤድና ኪፕላጋት ነችና ሁለቱ ነበሩ ሲጠበቁ የነበረው። ነገር ግን ቲቲ ገላና ምን እንደሆነች አላውቅም ህመም ነገር መሰለኝ ቀድማ ነው እንደውም እንትን ያለችው ያቋረጠችው ማለት ይቻላል። በቃ መራቅ የጀመረችው ከተወዳዳሪዎቹ መጀመሪያ ወደ 26 ሰከንዶች ልዩነት ነበረ ከመሪው ቡድን በኩል እና በሷ መሃል ወደ 26 ሰከንዶች ልዩነት ነበረ ገና ውድድሩ እንደተጀመረ ትንሽ እንደሄደ ማለት ነውና እዛ ሁኔታ ላይ ነው በቃ ምቹ ሁኔታ ላይ እንዳልሆነች ለመገንዘብ የቻልኩትና እርግጠኛ ነኝ እሷ ጥሩ ብቃት ላይ ብትሆን እንዳውም የተሻለ ብቃት ላይ ነበረች ነው የሚሉት ሲባልም የነበረው። እርግጠኛ ነኝ ያ ቢሆን እንኳን አቋርጣ የምትወጣበት ሁኔታ አይፈጠርም ነበር። ነገር ግን የሆነ ህመም ነገር የተሰማት ይመስለኛል። ከዛ በተጨማሪ ደግሞ ሌሎችም አትሌቶች በተለይ እስከመጨረሻው ስትፎካከር የነበረችው በኢትዮጵያ በኩል መሰለች መልካሙ ነበረች። መሰለች መልካሙ ወደ 35ኛው ኪሎ ሜትር አካባቢ ላይ ውሃ ለመጠጣት ወደ ውሃ ማንሻው ቦታ ሄደችና ውሃውን አንስታ ስትመለስ ያው ሌሎቹ ከፊት ያሉት ወደ ሄደዋል። ነገር ግን ውሃውን ያነሳችበት ምክንያት ህመም ተሰምቷታል። አንደኛ የአየር ሁኔታ በጣም አስቸጋሪ ነበር። አሁን ይሄ በሰበብ እነሱ የኛዎች ስለተሸነፉ አይደለም። አትሌቶቹ ኮምፕሌን አቅርበዋል፣ ሁሉም አትሌቶች ማለት ይቻላል። ምክንያቱም ውድድሩ የተካሄደው በሞስኮ ሰዓት አቆጣጠር ከቀኑ 2 ሰዓት ላይ ነው የጀመረው ከሰዓት ማለት ነውና በጣም ፀሐይ ነበረ እና በውድድሩ እየተካሄደ ባለበት ሰዓት ደግሞ የሙቀቱ መጠን ይጨምር ነበርና ሙቀቱ ብቻ ሳይሆን ወበቀም ነበረው። ስለዚህ ለማራቶን ሯጮች አደገኛ ነው ተብሎ ነበርና ገና መጀመሪያ ላይ የወደቀች አትሌት አይቻለሁ ውድድሩ ላይ እና እነዚህ ነገሮች ተከስተው እንግዲህ ማራቶን ይሄ ነው። ማራቶን በ42 ኪሎ ሜትር ውስጥ በማት ክስተቶች ውስጥ ነው የምታልፈው። አንደኛ ከራስህም ጋር ጦርነት አለ፣ ሁለተኛ ደግሞ ከአየር ሁኔታው ጋር ጦርነት አለ፣ ሶስተኛ ከተፎካካሪዎች ጋር ፉክክር አለ። እንደነዚህ አይነት ክስተቶች ናቸው። እነዚህን ሁሉ ማሸነፍ አለብህና እነዚህ አስቸጋሪ ሁኔታዎች ተደማምረው እነሱን ካሸነፍክ ነው ውጤታማ የምትሆነው። እና መሰለች መልካሙ ከ35ኛው ኪሎ ሜትር በኋላ ብዙም መቀጠል አልቻለችም። ህመሟ እንትን አለ። ከዛም ወክ ማድረግ ጀመረች፣ በቃ መራመድ ጀመረች። ነገር ግን አልቻለችም እና ወጣችና መሰለች እንግዲህ ቀድመን እንዳልነው ብዙ ጊዜ በ10,000 እና በ5,000 ሜትር የምናውቃት ነች። የመጀመሪያው ማራቶን ባለፈው ጥቅምት ወር ላይ ፍራንክፈርት ላይ ሮጣ የስፍራውን ፈጣን ሰዓት አስመዝግባ ነው የጨረሰችው እና ይሄ ሁለተኛው ማራቶን ውድድሯ ነበረ። አልተሳካለትም። ነገር ግን እስከ 35ኛው ደቂቃ ኪሎ ሜትር ድረስ በሚገርም ሁኔታ በጣም ጥሩ ሁኔታ ላይ ነበር የምትመስለው። ግን ድንገት ህመም እንደተሰማት ነው። እግሯን ሁሉ ስታሻሽ ነበር በእጇ
እና እንደነዚህ አይነት ክስተቶች ተፈጥረው እንግዲህ ውጤት አልቀና ነገር ግን ኬንያዊቷ ያለፈው ከሁለት ዓመት በፊት ሻምፒዮን የነበረችው ኤርና ኪፕላጋት ውድድሩን በአስደናቂ ብቃት ጨርሳ እንግዲህ በተከታታይ የዓለም ሻምፒዮና በማራቶን የወርቅ ሜዳሊያ ያገኘች የመጀመሪያዋ ሴት ሆናለች በታሪክ ማለት ነው በዓለም ሻምፒዮና ታሪክ ማለት ነውና ከዛ በኋላ እንግዲህ በኢትዮጵያ በኩል በሚገርም ሁኔታ ከመጀመሪያዎቹ 12 1 እስከ 12 ከጨረሱት ውስጥ እንግዲህ አፍሪካውያን ናቸው የረጅም ርቀት ሩጫን የተቆጣጠሩት ያለን ስናወራም ነበር የነበሩትም እነሱ ናቸው ለረጅም ጊዜ ነገር ግን በዛሬው የማራቶን ውድድር ላይ ከ1 እስከ 12 ከጨረሱት ውስጥ አሸናፊው ኤርና ኪፕላጋት ብቻ ነበረች አፍሪካዊት ከዛ በኋላ 13ኛ የጨረሰችው አበሩ ከበደ ነች የኢትዮጵያ ማለት ነው እና ሌሎቹ እንግዲህ በኢትዮጵያ በኩል አራቱ ተወዳዳሪዎች ያልጨረሱ ውድድራቸውን እና አበሩ ከበደ ብቻ ነች የጨረሰችው እሷም 13ኛ ደረጃ አጠናቃለች ማለት ነው እና እነዚህ ይመስሉ ነበር የማራቶን ውድድሩ በእርግጥም የአየር ሁኔታና ሁኔታዎች ለኛዎቹ አትሌቶች ብቻ ሳይሆን ለአጠቃላይ ለተወዳዳሪዎቹ በጣም ከባድ ነበር እና የተለያዩ አስተያየቶችም እየተሰጡ ነው ውድድሩ በዚህ ላይ መካሄድ የለበትም በዚህ ሰዓት መካሄድ አልነበረበትም የሚል ማለት ነው እንግዲህ የውድድሩ የነበረበት ሰዓትም ተደራርቦ ውጤቱ በኬንያ እጅ ገብቷል ቀሪ ውድድሮች አሉ እንግዲህ ወደፊትም እንጠብቃቸው ምናልባት ተደረጉ የማጣሪያ ውድድሮች ካሉ ውጤታቸውን እንግለጽና በነገው የስፖርት ፕሮግራማችን ደግሞ የዛሬውን ውጤት ይዘን ከነገም ያሉ አትካተን እንቀርባለን በየ ተስፋ አረጋለሁ እንግዲህ ዛሬ ከተካሄዱት የማጣሪያ ውድድሮች እንግዲህ ከፍጻሜዎች ያው ትኩረታችን ፍጻሜዎች ስለነበረ ነው በማጣሪያ ውድድሮቹ በኢትዮጵያ በኩል የ3000 ሜትር መሰናክል የሴቶች ተካሂዶ ነበር ሶስቱም አትሌቶች ወደ ፍጻሜው አልፈዋል ማለትም ሶፊያ ሰፋ ኦሎምፒክ ላይ የናስ ሜዳሊያ ያገኘችው ማለት ነው በ3000 ሜትር መሰናክል ከዛ ህይወት አያሌውና አቴነሽ ቢሮ የሚባሉት አትሌቶች ሶስቱም በቀላሉ ነው ማጣሪያቸውን ያለፉት አቴነሽ ቢሮ እንዳውም የሷ የተወዳደረችበትን ማጣሪያ ግሩፕ አሸንፋ ነው ያለፈችው ህይወት አያሌው ደግሞ ሶስተኛው ወጣን ያለፈችው ሶፊያ ሰፋም እሷ ከተወዳደረችው ነው እሷ የተወዳደረችው በኢትዮጵያ በኩል ማለት ነው እና እሷም ሶስተኛው ወጣ ማጣሪያውን አልፋለች ስለዚህ ሶስቱም አልፈዋል ማለት ነው ውድድር ላይ ተሳተፉት ሶስቱም ኢትዮጵያውያን በ3000 ሜትር መሰናክል ለፍጻሜ አልፈዋል እንግዲህ ኢትዮጵያ በዚህ በሞስኮ የዓለም ሻምፒዮና ሜዳሊያ ከምትጠብቅባቸው ውድድሮች በተለይ የወርቅ ሜዳሊያ ታገኝበታለች ተብሎ ከምትጠብቅባቸው ውድድሮች አንዱ በሆነው የወንዶች 800 ሜትር ውድድር ነው እና በዚህ ውድድር ላይ ተሳታፊ ሆነው መሐመድ አማን በቀላሉ ነው ማጣሪያውን ያለፈው በጣም ፈጣን ሰዓት ከሁሉም የተለየ ፈጣን ሰዓት በማስመዝገብ ነው እሱ ማጣሪያውን ያለፈውና የተሻለ ውጤት አግኝቶ ነው ማጣሪያውን ያለፈው ስለዚህ መሐመድ አማን ወደ ግማሽ ፍጻሜ ያልፋል ነገ የግማሽ ፍጻሜ ውድድር ይኖረዋል ማለት ነው ስለዚህ ከዛ በኋላ እንግዲህ ፍጻሜው ላይ ደግሞ የነገ የግማሽ ፍጻሜ ውድድር ካለፈ እንግዲህ በፍጻሜው ላይ ለወርቅ ሜዳሊያ መጠበቅ ነው ምክንያቱም ተፎካካሪዎች የሆኑት በተለይ ለንደን ኦሎምፒክ ላይ ወርቅና ብር ያገኙት ኬንያዊው ዴቪድ ሩዲሽ እና ቦትስዋናዊው አሞስ በዚህ ውድድር ላይ አልተሳተፉም በጉዳት ምክንያት እና ሁኔታዎች በሙሉ በቃ ለመሐመድ አማን የተዘጋጁ ነው የሚመስሉት ነገር ግን 800 ሜትር እና 1500 ሜትር ማንኛውንም አትሌት ብትጠይቅ ውጤታማ የሆነ አትሌት ብትጠይቅ 800 ሜትር እና 1500 ሜትር በጣም መተንበያ አስቸጋሪ የሆነ ውድድር ነው ምክንያቱም ብቃት አይደለም ያለህ ብቃት አይደለም ውጤታማ የሚያደርግ በእለቱ በዛች በውድድሩ ዕለት የምትፈጠረው ክስተት ነችና ሂሻም ኤልጉሩጅን የመሰለ ሞሮኮዊውን ታላቅ የ1500 ሜትር ሯጭ ሌሎች በርካታ ታላላቅ የ800 ሜትር ሯጮች የዓለም ሻምፒዮናና ኦሎምፒክ ላይ የወርቅ ሜዳሊያ ባለቤት ለመሆን ስንት ዓመት እንደፈጀባቸው ብዙዎቻችን የምናውቀው ነውና እየተጠበቁ ማለት ነው ሌሎች ውድድሮችን እያሸነፉ ሪከርዱን እየሰበሩ ነገር ግን ዓለም ሻምፒዮናና ኦሎምፒክ ላይ ሲመጣ ውጤት ይበላሽባቸዋል ምክንያቱም እንደነዚህ ጥቃቅን ነገሮች ያበላሹባል እና 800 እና 1500 ሜትር መተንበያ አስቸጋሪ ቢሆንም አሁን ባለው ሁኔታ ግን መሐመድ አማን ውጤታማ የመሆን እድሉ ሰፊ ነው ምክንያቱም ዛሬ ማጣሪያውን ሲያልፍ ያሳየው ብቃት በጣም የሚገርም ነበር በቀላሉ ነው ያለፈው ብዙ ጉልበት ሳያባክን እና ያ ጉልበቱና አቅሙን ችሎታውን ኮንፊደንሱንም ታይ ነበር ውድድሩ ላይ ማለት ነውና ከዛ በኋላ እንግዲህ ነገ የሚካሄዱት ውድድሮች ናቸው ነገ በ10000 ሜትር በኢትዮጵያ በኩል እንግዲህ በሴቶች የፍጻሜ ውድድር ይካሄዳል ስለዚህ ነገ እንግዲህ በኢትዮጵያ በኩል ያው ሶስቱ አትሌቶች እንጠብቃለን በላይነሽ ኦልጂራ
ጥሩነሽ ዲባባና አባብል የሻንህ ናቸው የሚወክሉት። ስለዚህ ጥሩነሽ ዲባባ እንግዲህ ሁለት የዓለም ሻምፒዮናዎችን በርሊን 2009 እና ከሁለት ዓመት በፊት የተካሄደውን የዴጎን የዓለም ሻምፒዮና በጉዳት ምክንያት አልተሰለፈችም። ስለዚህ ከዛ ከሁለት የዓለም ሻምፒዮናዎች በኋላ ነው እንግዲህ የተመለሰችው እና የ10000 ሜትር ወርቅ ሜዳሊያ ለሶስተኛ ጊዜ ለማግኘት ትሮጣለች ማለት ነው። በላይነሽ ወልጅራና አባብል የሻንህን ጥሩ ብቃት ያሳዩ አትሌቶች ናቸው። ዓለም ላይ 5 እና 6 ፈጣን አትሌቶች ከሚባሉት በዚህ በዘንድሮ የውድድር ዓመት በ10000 ሜትር እነሱ አሉበት። ስለዚህ በነገው ውድድር በ10000 ሜትር እንግዲህ የፍጻሜ ውድድር ይካሄዳል እና የ800 ሜትር የግማሽ ፍጻሜ ከዛ ደግሞ የሴቶች 1500 ሜትር የማጣሪያ ውድድሮች ይካሄዳሉና በተለይ የሴቶች 10000 ሜትሩን ጥሩነሽ ዲባባ በዓለም ሻምፒዮናው ልክ ኦሎምፒክ ላይ ያገኘችውን ወርቅ ዓለም ሻምፒዮና ላይ ተደግሚውን የምናየው ይሆናል። ጋዜጠኛ ፍስሐ ተገኝ ስልክ መስመራችን ላይ ተገኝተህ በወቅታዊ 14ኛው የዓለም አትሌቲክስ ሻምፒዮና ውድድር ላይ ሰጠህንን መግለጫ ከልብ እናመሰግናለን። በጣም አመሰግናለሁ ብሩክ። አድማጮቻችን እየተከታተላችሁ ያላችሁት ከኢሳት ሬዲዮ የሚሰራጭላችሁን የዕለተ ቅዳሜ ዝግጅታችንን ነው። ወደ መጨረሻው ዝግጅታችን ልናልፍ ነው። ትረካ በየሳምንቱ ከተለያዩ መጽሐፍቶች ያገኘነውን ትረካ ወደ እናንተ የምናደርስበት ክፍለ ጊዜ ነው። ለዛሬም ያልነውን አዘጋጅተናል። አብራችሁን ቆዩ። እነሆ ትረካው። የተሸናፊ ሮሮ የአሸናፊ መንግስት ከበሮ ኢህአዴግን ከሳለው ከዓለማየሁ ገላጋይ። 4 ኪሎ አጥቢያዋ ብዙ ነው። ሶስቱ ስላሶች ባልወልድ፣ ግቢ ገብርኤል፣ በአታ ማርያምና ኪዳነ ምሕረት እነዚህ ሁሉ የ4 ኪሎ አጥቢያዎች ናቸው። ከፍ ከተባለ ቅድስት ማርያም፣ ዝቅ ከተባለ ኡራኤል ቤተክርስቲያኖችም አሉ። ደብሮቹ ንግስ ሲሆኑ ከመሳለም ባሻገር ለጎማዳዋ 4 ኪሎ ሌላም ጠቀሜታ አላቸው። እንደ ፈንዲሻ ቆሎ በየአቅጣጫው የተረጨው የ4 ኪሎ ነዋሪ በንግስ ሰበብ ይሰበሰባል፣ ይጠያየቃል፣ የሞተና ያለው ይቆጠራል። በዛም ሳምንት ይህ ሆኖ ነበረም። ለጥር ስላሴ ንግስ የተበተኑት 4 ኪሎዎች ብቻ ሳይሆኑ እኛም የግማጣዋ 4 ኪሎ ነዋሪዎች መርዶ ይዘን ነበር የጠበቅናቸው። እነሱ በየአካባቢያቸው የሞቱትን ተበታኝ 4 ኪሎዎች አረዱን። በዚያች አንድ ወር ብቻ 6 የ4 ኪሎ ነዋሪዎች ሞተዋል። መቀባበርና ማስተዛዘን ድሮ ቀረም። መርዶ ብቻ፣ ቁጭት፣ ቅልቅል መርዶም አፍ አውጥቶ ወዬ ያለም ነበርም። ከ40 ዓመት በፊት አበበ ወርቄ የተባለ የዩኒቨርሲቲ ተማሪ የገጠመው ትዝ አለኝ። ሙት ወቃሽ መጣሁ ይላል ርዕሱም። አንተ የደሃ ሬሳ ምንም ሳትይዝ ኖረህ ምንም ሳትይዝ የድህ ሸኜ ያላገኘ። ለደሃ ሽኝት ብዙ ነገር ነው። እድሜ ልኩን አፉ ነጥቆ እድሩን የሚቀበለው ለምን ይሆን? ለምን ሆነና ደሃ የሚሞሸረው በአስክሬን ሽኝቱ ነው። ቀልቡ ካረፈበት ምንነቱ ከሚታወቅበት ተፈናቀለም። ያረጀ እድሩ ተውሸለሸለ። የክፉ ቀን ሞት ሞተም። ሽኝቱ በኩሊ ተከናወነ። ማአት መጣም። ከተበተኑት 4 ኪሎዎች በኋላ የኛ መርዶ ተከተለም። መንግስት የገመጣትን 4 ኪሎ ለማጣጣም የ3 ቀን ዕድሜ ብቻ ሰጥቷል። ምን? አዎ፣ በ3 ቀን ውስጥ ሂሳባችሁን ከፍላችሁ ኮተታችሁን ይዛችሁ ልጆቻችሁን አንጠልጥላችሁ 4 ኪሎ ልቀቁ። እነሱ ይዘው ከመጡት ይልቅ የኛ መርዶ ከበደም። ከዋይታ የከፋ ዝምታም። ለመሆኑ 3 ቀን ስንት ነው? መካከለኛ ገቢ ካላቸው ሀገሮች የመቆጠር መንግስት ህልም አንጻር ከታየ ብዙ ነው። አገናዛቢነት፣ አስተዋይነት፣ ብስለት በተነፈገ ተክለፍላፊ ህልመኛ አምሮ ከታየ በርግጥ ብዙ ነው። 3 ቀን፣ 3 ጀንበር፣ 2 ንጋት ህዝብን ጥሎ አርማታን ጠልጥሎ ለሆነ ህሊና ቢስ መንግስት ግሬደር አምጥቶ አለማስፈረስም እርሱ ሆኖ ነው። ህዝብ ከግምት ካልገባ በዚያ ላይ መፍጠን ይቻላል። ፍጥነት 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 የደከመን ጥሎ የወደቀን ደፍጥጦ ያቃተውን ገፍትሮ መፍጠን።
ያለፈው መንግስት ነፍሱን ይማርና የአንድ ሰሞን መፈክሩ ፍጥነት 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 የሚል ነበርም። ካድሬዎች በሙሉ ይሄንኑ ነበረ እንደ ገምገም የሚያስተጋቡት። ፍጥነት ይልሃል እና አንድ ጓድ ወደ አዲስ አበባ ለሥራ ለመምጣት እየተጣደፈ አስመራ አየር መንገድ ይገባል አሉ። አሁን አይግባና ጓድ ይላል ፓይለቱን ወደ አዲስ አበባ እንፍጠን፣ ወደ አዲስ አበባ ፍጥነት። አሁን አንችልም ጓድ። ለምን? ፍጥነት ብሎ የለም እንዴ? ፍጥነት ተብሎ የለም እንዴ? አውሮፕላኑ ተበላሽቶ እየጠገን ነው ጓድ። ፍጥነት መተግበር አለበት። እየበረርን እንጠግናለን፣ እየጠገንን እንበራለን አላሉ። የዚህ ዘመን ልማትም እየጠገኑ እየበረሩ የመጠገን ፍጥነት ተግባራዊ ጭፍንነት ሆኗል። ከሚንጠባጠበው ከኛው አይነቱ ይልቅ ጨርሶ የሚከሰከሰው የልማት ጢያራ ነው ለመላው ሀገር የሚያሰጋው። ያም ሆነ ይህ እኛ 4 ኪሎዎች እንደ ክፉ በሽታ የ3 ቀን ዕድሜ ብቻ ተሰጥቶናል። አተት እንበለው መቼም ወር ተራ ነውና ለሰፈራው በመንግስት እየተደጋገፈ እየተንጋፈፈ ከቆየው የተፈናቀለው ገበሬ የገጠማትን ለኛ እንደምንስማማ አድርገን ከማንጎራጎር ውጪ ሌላ ምን ተስፋ አለን? አንጋጥጬ ባየው ሰማዩ ቀለለኝ፣ አንተንም ለልማት አነሱ መሰለኝ። ያሁኑ ባስ እንጂ ድሮም የኢትዮጵያው ጠላት ኢትዮጵያው ገዢ ነው። እንደ ካንሰር የእርስ በርስ መጨካከን ነው ቁስላችንን ያከፋው። ሌላው ቀርቶ ፋሺስት ኢጣሊያ እንኳን አንጥራውን ኢትዮጵያዊ ካራዳ ገበያ አንስቶ ያሁኑ መርካቶ ላይ ሲያሰፍር በ3 ቀን ውስጥ ተነሷል አለም። ምንም እንኳን በጠላት የመገዛት ልምድ ባይኖረንም አንዳንድ የውጭ ኩባንያዎችም የዘር መድሮውን በሀገራችን ለመተግበር ሞክረዋል። ለምሳሌ የፈረንሳይ ምድር ባቡር ድርጅት በመጀመሪያ ዕቅዱ መሰረት ከጅቡቲ ተነስቶ ሐረር ከተማ መግባት እንደማይቻል ሲያረጋግጥ ድሬዳዋ ተመረጠች። ድሬዳዋ የነበሩት አንጥራ ኢትዮጵያውያን ላይ ፈረንሳዮች ታሪክ ያልመዘገበው መንግስት ችላ ያለው የዘር መድሎ ይፈጽሙ ነበር። ከዚህ የዘር መድሎ አንዱ ከመኖሪያ ቦታ ማፈናቀል ነበር። ከዚራ ላይ ኑሮውን የመሰረተውን ኢትዮጵያዊ በግዴታ ከወንዝ ማዶ ሄዶ ደቻቱ ላይ እንዲሰፍር አስገድደውታል። ይህም የፈረንሳይ ድርጊት ፋታ ይሰጠ እንጂ እንዳሁኑ መንግስት ሱሪ ባንገት ይሆናል ነበር። እንዲህ ያሉ የባዳን ከወገን ገዢ መሻል ስንመለከት ወደ እነዚያ የህዝብ አመጽ አቀጣጣይ ትውልዶች አይናችን መማተሩ ግድ ነው። መገብረ ኪዳን የተባለ የዩኒቨርሲቲ ተማሪ ታገል መጽሔት ላይ እንዲህ ብሎ ነበር። እስቲ ልንገራችሁ ምንድነው ነጻነት? አረ ስንት ሰው ነው የሚያልቀውስ በእውነት ይመስላቸው ይሆን ላልተመራመሩት የውጭ ሀገር ጠላት ከሀገር ውስጥ ማስወጣት? ነጻነት አለች ወይ በዚች ባገራችን? አፋችንን ከፍተን ልንገልጽ ሐሳባችን ላሳችን ታስሮ አፋችን ተዘግቶ ከአሜን በስተቀር ማን ሊናገር ከቶ? በእንዲህ ያለ የሀገር ውስጥ ግፊት የሚነሳ እንዲህ ያለው አዝማሚያ ለሀገር አደገኛ ነው። ሀገር እንደ ሀገር ዜግነት እንደ ዜግነት የሚገባቸውን ክብር እንዲያጡ ሊያደርግ ይችላል። ኢትዮጵያዊ ፕሮፌሰር አፈወርቅ ገብረ ኢየሱስ ከባዱ ኢጣሊያ ጋራ በባንዳነት እንዲመጡ ያደረጋቸው ይሄ በወገን ገዦች ላይ ተስፋ የመቁረጥ አዝማሚያ ነው። ፋሺስት ኢጣሊያ ቢመጣ አሁን ካሉት ገዦች በላይ በህዝቡ ላይ አይጨክንም የሚል ድምዳሜያቸው የጥላት ፕሮፓጋንዳ ኃላፊ እስኪሆኑ ድረስ ገፋፍቷቸዋል። አንዳንድ ነገሮች ሲታዩ በእርግጥም ይመስላል። አፈወርቅ ገብረ ኢየሱስ እንዳሉት የመሬት ስሪቱ መላ ኢትዮጵያን ለባርነት የዳረገ ነበር። የፊውዳል ስርዓቱ በተበጣጠሰ ባላባታዊ ስልጣን ህዝቡን ተብትቦ ይዞ አጠቃላይ ተስፋውን ገድሎት ነበር። ፋሺስት መጥቶ የመሬት ስሪቱን ከበጣጠሰና ፊውዳሉን ካጠፋ በኋላ አንድ ፊት ለነጻነት መዋጋቱ ቀሎ ስለታያቸው ነበር ከጠላት ጋር አብረው በባንዳነት ሀገራቸውን አሳልፈው ሰጡት። በአገር ውስጥ ገዦች ላይ እምነት ማጣት እስከዚያም ይደርሳል፣ ለጠላት ወግኖ ሀገርን እስከመውጋት። አፈወርቅ ገብረ ኢየሱስ ትክክል ነበሩ የሚያስበላቸው ክስተት በአፄ ኃይለ ሥላሴ አገዛዝ ማብቂያ ላይ ተነስቶ ነበር። የብርዥዋ አብዮት እንቅስቃሴ ማቆጥቆጥ በመጀመሩ ብዙ ገበሬዎች ከጭሰኝነት መሬታቸውን እየተፈናቀሉ መባረራቸው ወረርሽኝ ሆነ። ቦለቄ ነጭ ወርቅ፣ ቡና አረንጓዴ ወርቅ ከዚጋ በላይ ከብሮ ታየ። አንጥራ ኢትዮጵያን ትራክተር ተካው፣ አሁን ግሬደር እንደተካው ማለት ነው። የዘመኑ የዩኒቨርሲቲ ተማሪዎች እንዲህ ሲሉ ቅኔን ተቀኝተው ነበር።
ዛሬ እሳቱ ኃይሌ አረጀ ደቀቀ ምድር ይዝ ጀመር እየተንፏቀቀ የ50 ዓመት አዙሪታችን ግጥሙን ዛሬ የተጻፈ አስመስሎታል ዞረን እዚያው ዞረን እዚያው የሆነ አገራዊ አዙሪት ይሄ የተስፋይቱ ምድር 50ያ ጉዞ ገና 40 ዓመት እንደሚቀረው በአቶ በረከት ስምኦን እየተነገረን ነው ይሁንታ ከኛ ሳይሆን ከእግዚአብሔር ነው በገዛ መንግስታችን እንደ ተሸናፊ ጠላት የታየን ህዝቦች እኛ ብቻ ሳንሆናከርም እጣፈንታችን ላይ ሲወሰን ኑሯችን ላይ የመታመስ ፍርድ ሲሰጥ አንገታችን ላይ ሸምቀቆ ሲጠልቅ የመንግስት አቀራረብ በአሸናፊነት ስነ ልቦና በምን ያመጣሉ ትቢት ነው በርግጥስ ምን እናመጣለን ጉርዱ 4 ኪሎ ከተፈናቃዩ 4 ኪሎ ጋር ተቃቅፎ እንዳነባው ከመሆን ውጪ ምን ፈቅሌል ያሸነፈ መንግስትና የተሸነፈ ህዝብ መካከል ከዚህ የተሻለ መግቢያቢያ ቋንቋ ምን ሊኖር መንግስት እንዲሁ ወቅታዊ አቋሙ ብትቆጭም እመታሻለው ብትቆጣም እመታሻለው ብቆጣም እመታሻለው ነው ታዲያስ መማፀን የማይዘልቀውን ሮሮ የማይቆረቆረውን ዋይታ የማባባው ራሱን ብቻ ነው አድማጭ ፈላሽ ቆራጭ ራሱ ብቻ ተናጋሪ አደናጋሪ መንግስት እንኳንም የዘላለሙን መንበር አልያዘ አሜን እንግዲህ ለዛሬ ያልናቸው ዝግጅቶች ይህን ይመስላሉ የመጀመሪያው ክፍል ማለት ነው ሁለተኛው ክፍል በሁሌ አዲስ በኢሳት ነው ተወልደ በየነና ነብዩ ዘላለም ከናንተ ጋር ቆይታ ያደርጋሉ አብሯቸው እንድትቆዩ ጋብዛለሁ በእኔ በኩል ኢትዮጵያ ለዘላለም በክብር ትኖር ሁሌ አዲስ በኢሳት አሁን ጀመረ ሁሌ አዲስ በኢሳት የኪነ ጥበብና የመዝናኛ ፕሮግራም ዘወትር ቅዳሜና እሁድ ሁሌ አዲስ በኢሳት በሁሌ አዲስ የኪነ ጥበብ ዜናዎች የሙዚቃ ታሪካዊ ትንታኔዎችና ቀልዶች ሁሉም የመዝናኛ ዘርፎች ይዳሰሳሉ ሁሌ አዲስ የኪነ ጥበብና የመዝናኛ ፕሮግራም አዘጋጅና አቅራቢ ተወልደ በየነ ወይም ተቦርነ ሁሌ አዲስ በኢሳት ሰላም ጤናስጥልን የተከበራችሁ አድማጮቻችን እንደምን ዋላችሁ እንደምን አመሻችሁ ይህ ሁሌ አዲስ በኢሳት የኪነ ጥበብና የመዝናኛ ፕሮግራማችን የዕለተ ቅዳሜ ነው በቅድሚያ ለመላው የኢትዮጵያ እስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ ይላል ነብዩ ዘላለምና ተወልደ በየነ ቀሪውን አንድ ሰዓት እናስተናግዳችሁ እንቆያለን በዛሬው ዝግጅታችን እንደተለመደው የኪነ ጥበብ ዜናዎች የአገር ቤት ወግ ሳምንታዊ ሙዚክ ፈኒ የሳምንቱ ምርጥ ግጥምና በ202 642 5779 ደረሱን የናንተ አስተያየቶችና ጥያቄዎችን አካተን አብረን እንዘልቃለን ፕሮግራማችንን ሸነንደፈር በተሰኘው የቴዎድሮስ ካሳሁን ዜማ ጀመርን መልካም ቆይታ ከሁሌ አዲስ ጋር አዛና ለመስኪን ልትነጋ ምድር ልሂድ ሸመን እንደፈለሳ በርባቡ በእንግድነት መታ ከሸገር ሐረር ልቤን ይዛው ሄደች ወደ ሩቅ ሀገር ሰዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ
አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ ውብ አርጎ ቢሰራሽ የሰማይ ፈጣሪ አይደል ሰው እንድትቀያላ የሳትፈሪ ሲወዱሽ አታውቂ ወይሽ አትየምዴ አረ አንቺስ ለቡን ነው ያንተ ያለ ያንቺስ ለቡን ነው ያንተ ያለ ትውልድ የቆለቤ ንክስ ብለሽ መተሽ ከልቤ ብትገቢ ካልወጣው ካስርቱ ከሲፈቱ ሲታ አንቺን በመውደዴ አይቆጣም ጌታ ሸገር አዲስ አበባ አንቺ አለሽበት ራቤል አይደል ወይ ያኗር ጎረቤት ቅዳሴና ዛኑና ጥር ቢለያቸው ፈጣሪ ከሰማይ አንድነት ሰማቸው እኔ ለማልባላህ አንቺን በኩል ልቤ ክርሽን ሳትፈቺው ነይ ከቤቴ ግቢ ሲወዱሽ አታውቂ ወይ ሻት እንዴ አረ አንቺስ ለቡን ነው ያንተ ያለው ያንቺስ ለቡን ነው ያንተ ያለው ሸመን ደፋ አትሰኝ ባቡሩ ፈጥነ ባዲዱ ሸንጎ ቀደም ሲል ሸመን ደፈር በተሰኘው ዜማ ቆይታ አደረግን። ነብዩ ዘላለምና ተወልደ በየነ በጋራ አለን። ነብዩ እንደምሰነበት ሳምንቱ እንዴት አለፈ? ሰላም ነው ወይ? ሁሉ አማን ነው? ተቦነ እግዚአብሔር ይመስገን። ሳምንቱ በጣም ቆንጆ ነበረ። እንግዲህ ያው በስራና በተለያዩ ሩጫዎች ወደዛ ወደዚህ ስንል እንዲያውም የሙስሊሞችን የጾም ፍቺ በዓል አክብረናል። ያንተ እንዴት ነበር? እግዚአብሔር ይመስገን ጥሩ ነበር። እንግዲህ ለመላው እስልምና እምነት ተከታዮች ቀደም ሲልም በመግቢያችን እንኳን አደረሳችሁ ብለናል። የበዓሉ ዕለትም የምናቃቸውን የምንግባባቸውን እንዲሁም በጾሙ ጊዜ ይሄድን እናፈጥር ነበር አብረናቸው የተለያዩ ነገሮች እናደርግ ነበር። በዓሉም ሲፈታ እንኳን አደረሳችሁ በሚል ከሙስሊም ወንድሞቻችን ጋር በዓሉን እዚህ በሰሜን አሜሪካ የምንገኘው ምክንያቱም በአገር ቤት በተለያዩ ድብደባዎች ተጽዕኖዎች ግድያዎች ነው ያለፈውና አስደሳች አይደለም። በዚህ ያሉትም ግን አብረን ያሰምናቸው በዓል እንዲመስለን አርገና አሳልፈናል። እስቲ ወደ ኪነ ጥበብ ዜናችን እንለፍ። ነብዩ በቅድሚያ ምንን ያመለክታል? እንግዲህ በቅድሚያ አዲስ የሙዚቃ አልበም በገበያ ሊያበቃ የተዘጋጀ ድምጻዊ አለ። ይህ ድምጻዊ ማን ነው የሚል ነው። ነብዩ እንግዲህ በዚህ አመት ከመስከረም ወር እንደ ኢትዮጵያ አቆጣጠር ጀምሮ በርካታ አዳዲስ አልበሞች ወጥተዋል። በተለይ ኩኩ ሰብስቤ፣ ነጻነት መለሰ፣ ሚካኤል በላይነ በርካቶችን መጥራት ይቻላል። እንደዛ ያልን ብራኑ ተዘራ፣ ሸዋንዳኛ ኃይሉ የተለያዩም። አሁን ግን ከአድማጮች እኩል የምትሰማው ከሆነ ዜናውን የመጀመሪያ የሚያስደስትህ ሰው ወይ የምትደሰትበት ሰው አንተ ትመስለኛለህ በዚህ ዜና።
አሁን ደግሞ እንግዲህ አዲስ አልበሙን ሊያወጣ በዝግጅት ላይ ያለ ድምጻዊ ያለ ይህ ድምጻዊ እንግዲህ መጀመሪያ ከኢትዮጵያ ሕዝብ ጋር የተዋወቀው ቀዝቃዛ ወላፈን በተሰኘ የፊልም ማጀቢያ ሙዚቃ ነበር። ከዛ ቀጥሎ ድብቅ ውበት የተሰኘ የራሱን ሙሉ አልበም አወጣ። በጣም ትልቅ ተቀባይነት አገኘ። ከዛም አንድ ፊልሙን ጻፈ አዘጋጀና ለእይታ በቃ። በዛም ውጤታማ ሆነ። ቀጠለ ውለታ የተሰኘ ሁለተኛ የሙዚቃ አልበሙን አሳተመ። በዚህም ስኬታማ ሆነ። ቀጥሎ ስስት የተሰኘ ፊልሙን ጽፎ አዘጋጀና ለእይታ በቃ። በዛም ውጤታማ ሆነ። አሁን ሶስተኛ አልበሙን ጨርሶ በገበያ ላይ ሊያውል የመጀመሪያ ነጠላ ዜማውን ለቀቀ ይለናል ዜናው። ድምጻዊ አብነት አጎናፍር ነው። በተደጋጋሚ ብለህን ታቃለህና ነብዩ በጣም ከምትወዳቸው ወጣት ድምጻውያን አብነት አጎናፍር አንዱ ነው። አብነት በዚህ አዲስ አልበሙ ላይ ከዚህ ቀደም እንደሚሰራቸው ሁሉ በዜማና ግጥም በአብዛኛው ራሱና ፍጹም ካሳውን ወንድሙ ተሳታፊዎች ሆነዋል። በሙዚቃ ቅንብር ኤልያስ መልካን ጨምሮ አበጋዝ ክብረ ወርቅ ሸዌታም አለበት። በርካታ ተወዳጅ ስራዎች እንዳሉት ከወዲሁ እየተነገረለት ነው። ውጤቱ ምን ይመስላል? እኛም እንግዲህ ከአድማጭ ጋር ሰምተን አድማጮችም የሚሉትን እኛም የግላችን አስተያየት ጨምረን ወደፊት ለገበያ ሲውል አብረን የምናየው ነገር ነው የሚሆነው። ግን ዜናው ሲጠቃለል ድምጻዊ አብነት አጎናፍር አዲስ አልበሙን ሊለቅ ነጠላ ዜማውን ጀባ ብሏል ነው የሚለው ዜናው። እስኪ በአብነት አጎናፍር አዲስ ነጠላ ዜማ ቆይታ እናርግ። እኔና ነብዩ እንመለሳለን። አብነት ከአዲስ ነጠላው ጋር ቀጠለ። يا جماعة يا سلام أنا اسمي أبو الناس أيوة لما اجيك تاي بلقى الدنيا فرحة لما اجيك تاي يكفي رداك لمها يكفي رداك لمها يا اغلى الحبايب حتى دموعي تجري تسأل عن ديابك جايدة حسو معنا داير على الشبابك شوف كيف القسالة وانا ملو بكانا شوف كيف القسالة وانا ملو بكانا عمري ينفرقنا عمري ينفرقنا انت مشيت دابك بلقى الدنيا فرحة لما اجيك تاي بلقى الدنيا فرحة لما اجيك تاي يكفي رداك لمها يكفي رداك لمها يا اغلى الحبايب ايوه
الدنيا فرحة والأيام سيدة بتتحقق أمالي مهما تكون بعيدة اكفي جرام للدنيا عمري يا مليدة اكفي جرام للدنيا عمري يا مليدة اوف يا فرح شبابنا اوف يا فرح شبابنا روش مع جديدة تلقى الدنيا فرحة لما عديك تاي تلقى الدنيا فرحة لما عديك تاي يكفي رداك لمها يكفي رداك لمها يا أهل الحبايب يا سلام كلنا 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 ቀደም ሲል በአብነት አጎናፍር አዲስ ዜማ ቆይታ አድርገን ነበር። በመቀጠል በ202 642 5779 ወደ ደረሱን የናንተው መልእክቶችና አስተያየቶች እናልፋለን። አብራችሁን ቆዩ። ይሳቶች የዘውትር አድማጫችሁ ነኝ። ዛሬ አንድ አስተያየት መስጠት ፈልጌ ነው የምደውለው። ይህም በቅርቡ በአርቲስት እና አክቲቪስት ታማኝ በየነና በተቦርነ የተጀመረው አዲስ ፕሮግራም የተመለከተ ይሆናል። የጥበብ ቃናን ማለቴ ነው። በጣም እጅግ በጣም ወድጄዋለሁ። ታማኝ በየነ በጣም ብዙ መረጃዎች እንዳሉት ስለሚወራ በእውነት ለኢሳት ፕሮግራም ብዙ ነገር ኮንትሪቢዩት ማድረግ ይችላል ብዬ አምናለሁ። በተለይ ደግሞ ባለፈው ሳምንት ያየሁት የጥበብ ቃና ፕሮግራም እጅግ ልቤን ነክቶታል። ይህም አርቲስት ጥላሁን ገሰሰን የተመለከተ ይሆናል። ታማኝ በየነ ከጥላሁን ገሰሰ ከፀሐዬ ዮሐንስና ከነዋይ ደበበ ጋር ካለው ቅርበት የተነሳ ስለ ጥላሁን ብዙ ነገር ማለት መቻሉ አያስገርመኝም። በተለይ ደግሞ ከዓለም ፀሐይ ወዳጆና ከነዋይ ደበበ ጋር ሆኖ ደቡብ አፍሪካ ሄዶ ጥላሁን ገሰሰ በታመመ ጊዜ ሲጠይቁት ያየሁት ነገር በጣም ልቤን ነክቶት በእውነት አነባሁ። አርቲስት ጥላሁን ገሰሰን በጣም ወደው ነበር። የበለጠ ደግሞ ወደድኩት። ልቤን ሁኔታው በጣም ነው የነካው። እንደው በዚህ አጋጣሚ ታማኝ በየነን ላመሰግነው እወዳለሁ። በርቱ፣ ከጎናችሁ ነን። እጅግ ወዳችኋለሁ። ቻው። ውዲሳቶች አንድ አስተያየት ነበረኛው ቢስማማችሁ በፕሮግራማችሁ ብታቅፉት ብዬ ነው። የኢትዮጵያን ገበሬ በተመለከተ የተዘፈኑት ከድሮ ጀምሮ እስካሁን ድረስ ድምፃውያኖቻችን ሀገራችን አራሽ ገበሬ የዘፈኑት ካለና እንደምታውቁትም አብዛኛው ኢትዮጵያ ሕዝብ 85% የሚባለው በግብርና ሙያ ላይ ተሰማራ ስለሆነ እንደው በአንድ ፕሮግራምም ለማቀፍ ያስቸግራል። የሚቻላችሁን ብታደርጉ ደስታዬ ወደር የለውም። ይህንን አስተያየት ለመስጠት ነው። ሰለሞንን ከካሊፎርኒያ አመሰግናለሁ። ጤና ይስጥልኝ። ይሄ ለተወልደና ለነብዩ ነው። እንደምሰነበታችሁ ደህና ናችሁ ወይ?
ከዚህ በፊት ነብዩን በተለይ በተመለከተ ተወልደ እግዚአብሔር ይመስገን ሲል እሱ አድበሱ ያልፋል ብዬ ነበር። 2 ሳምንታትን በተከታታይ አድምጫለሁ። በእውነቱ ነብዩ እንደው በመዘንጋት ነበር የዘለልከው እንጂ አንተም ግሩም በሆነ ቤተሰብ በግብረ ገብ በታነጸ ቤተሰብ ውስጥ ያደግክ መሆንህን አረጋግጠሃል። ምክንያቱም እርምት አደረክ ሰማው። በእውነት ሁለታችሁንም እግዚአብሔር ይባርካችሁ፣ ስራችሁንም ቀና ያድርግላችሁ። ፕሮግራማችሁን እከታተላለሁ። በዚሁ ቀጥሉ። ምስጋናዬንና አድናቆቴን ልቸር ብዬ ነው የደወልኩት። በጣም ነው የማመሰግነው። ሰላም ሁኑልኝ። ባባ ሁሌም አዲስ የሬዲዮ አዘጋጆች ሁሌም አዲሶች ቅንብራችሁና አዝናኝና ትምህርታዊ ሰጪ ፕሮግራማችሁ በእጅጉ እናንተንም ሆነ ዝግጅቱንም ተፈካሪ አድርጎት። ታዲያ ሁሌም አዲሶች የታዳሚ መልእክትና ጥያቄዎች ላይ ሞቅ ያለና የፈጠነ ምላሽ ለመስጠት መቻኮል ይኖርባቸዋል ባይ ነኝ። በመጨረሻ በሙዚቀኞቹ ዙሪያ የምታቀርቧቸው ወይም የምትሰጧቸው ትንታኔዎች የሚወደዱና የሚፈቀሩ በመሆናቸው መርሃባ ብያለሁ። አፍቃሪያችሁ በድሉ ከሜርላ ቀደም ሲል በ202 642 5779 ወደ ደረሱን የእናንተው አስተያየቶችና መልእክቶች አልፈን ነበር። በዜማ ቆይታ አድርገን እንመለስ። አብራችሁን ቆዩ። Negra, gerramenga chisisera, se galta wine, aye ushiwani. Kambarishka kamfare, kagatamu, marka semuzari, kagatamu, debishim kalebega, kagatamu, sihon teragaga, kagatamu. Anda tutos lo negra, gerramenga chisisera, se galta wine, aye ushiwani. Kambarishka kamfare, kagatamu, marka semuzari, kagatamu, debishim kalebega, kagatamu, sihon teragaga, kagatamu. Kambarishka kamfare, kagatamu, marka semuzari, kagatamu, debishim kalebega, kagatamu, sihon teragaga, kagatamu. Yesu tebebbenka ይቻላል ማውራት ከኔ ወስዶ ካካሌ አካሌ ሰራት ብቸኛ ሆኜ ሲያየኝ ገና ያኔ አንቺ ሰጠኝ ፈጣሪ ለኔ ከኔ ነፍሴን ሐሴት ልቋት እንዳትከስክታ ቀኔን ብሩህ አረገው ባንቺ ፈገግታ ማረፊያውን አድሎት ላይኔ በፍቅርሽ አስታረቀኝ እኔን ከኔ ገና ዛሬ ነው መኖር የጀመርኩ ደስ ያለኝ ፍቅርን ያጋጣም Sto kenegira gerramenga chisisera se galta wine aye ushiwani kambarishka kamfare kagatamu marka semuzari kagatamu debishim kalebega kagatamu sihon teragaga kagatamu kambarishka kamfare kagatamu marka semuzari kagatamu debishim kalebega kagatamu sihon teragaga kagatamu የህይወት መገኛ የአዳም ጽናት ያለምን ስውር ቅኔ መፍቻው ሔዋን ናት
አሁን ገባኝ ትርጉሙ ገና ዛሬ ደስተኛ ሆኜ ታየው ባንቺ ፍቅሬ ልቤ ፍቅር ሲገባው ስትማረ አንቺ ነኔ የራሴ ማለት ጀመረ ምን አለ በኛ መሃል መሞት ሳይኖር ሁሌም መኖር ተመኘው መኖር መኖር ገና ዛሬ ነው መኖር የጀመርኩ እኔ አዎ ደስ ያለኝ ፍቅርን ያጋጣምኩ እኔ አዎ ከንፈርሽ ከከንፈሬ ልብሽ ከልቤ ጋር 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 የሁሉ አዲስ የኪነ ጥበብና የመዝናኛ ፕሮግራማችን እንደቀጠለ ነው። በመቀጠል ወደ ሰሜን አሜሪካ የሚያቀናው ቡድን ሁለተኛ ዙር ያካተታቸውን እነማን ናቸው የሚል ዜና አለ። ተቦርነ ስለዚህ ምን ትለናለህ? እንግዲህ ይሄ ቡድን የኪነ ጥበብ አባላት የተካተቱበት ቡድን ነው። ከዚህ በፊት በዜናችንም በተለያየ ጊዜ አቅርበናል። የመጀመሪያው ዙር እንግዲህ ያካተታቸው የኪነ ጥበብ ሰዎችና ድምጻያኖች አሉ። የቁንጅና ውድድር ተወዳዳሪዎችም አሉ። በሁለት ዙር ነው እንግዲህ ወደ ሰሜን አሜሪካ ሊያቀኑ የተዘጋጁት። የመጀመሪያው ዙር ደራሲ በእውቀቱ ስዩምን፣ ድምጻዊ ፋሲል ደሞዝን ጨምሮ የተለያዩ የቁንጅና ተወዳዳሪዎችና የውዝዋዜ ባለሙያዎች የተካተቱበት ነው። ከዛው ጎን ለጎን አብሮ የሚመጣ ሌላ አካል አለ። በአንድ ግሩፕ ውስጥ ሆኖ ግን ጉዟቸው በሁለት የተከፈለ ነው የሆነው። ከነዚህ መካከል ድምጻዊ ጃምቦ ጆቴ በኦሮምኛ ዜማው የሚታወቀው ማለት ነው። አጫሉ እሱም በኦሮምኛ ዜማ የታወቀ ድምጻዊ ነው። ስንታየው ሂቦንጎ እነዚህን ጨምሮ ሌሎችም የውዝዋዜና የሞዴሊንግ ባለሙያዎች ወደ ሰሜን አሜሪካ በዚህ ሳምንት እንደሚያቀኑ ውስጥ አዋቂ ምንጮቻችን ገልጸዋል። እንግዲህ እነሱን የሚያስመጣቸው አካል ሸዋ ኢንተርቴይንመንት ይባላል። የሸዋ ኢንተርቴይንመንት ከዚህ በፊት መስፍን በቀለን፣ ፍልፍሉን፣ ናቲን፣ ቤቲን ከድምጻያኖች ደግሞ እነዚህን በአንድ ግሩፕ ወደዚህ ወደ ሰሜን አሜሪካ እንዲመጡና በተለያዩ ከተሞች ዝግጅቶቻቸውን እንዲያቀርቡ የሚያመጣ የኢንተርቴይንመንት ግሩፕ ነው። ዜናው ሲጠቃለል የምትከታተሉት ሁሉ አዲስ በኢሳት የኪነ ጥበብና የመዝናኛ ፕሮግራማችን ነው። ወደ ዜማ ግብዣ ስናልፍ በጃምቦ ጆቴ ዜማ ቆይታ እናርግ። እኔና ነብዩ እንመለሳለን። Sijalachu kiyambektu ya dagale jirutia kabame me manakotu ati sila kubangabdu sijalachu kiyambektu ya dagale jirutia kabame me manakotu dafiko taskotu dafiko taskotu dafiko taskotu dafiko
tascotu dafico, tascotu dafico, tascotu. Amma yona anjiru tagutu tamara sinna mide sinna moe anjala tembe ku kambira jiru ko bati walbena konna mine takuma wayya bare dana kotu kanke kunaduma jiru ko bati walbena konna mine takuma wayya bare dana kotu kanke kunaduma si argeti adaketi kuno ko bona dupisa malmalisa irkanguya si argeti adaketi kuno ko bona dupisa malmalisa ati sila ku bankabdu si jalachu kiyambektu ya dagale jirutiya kabame me manakotu ati sila ku bankabdu si jalachu kiyambektu dagare jirutiya kabame me amanakotu dafiko tascotu 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 ጃምቦ ጆቴ በተወዳጅ የኦሮምኛ ዜማው አስናናን የምትከታተሉት ሁሌ አዲስ በኢሳት የኪነ ጥበብና የመዝናኛ ፕሮግራማችን ነው። በመቀጠል የሳምንቱ ምርጥ ግጥም ይስተናገዳል። ተቦርና ለዚህ ሳምንት ምን አለን? ነብዩ የዛሬው ምርጥ የሳምንቱ ግጥማችን የታዋቂዋ የቲያትር ባለሙያ የዘፈን ግጥም ደራሲ የዓለም ፀሐይ ወዳጆ የማታ እንጀራ ከተሰኘው መጽሐፏ ላይ የተወሰደ ነው። ሙት ማክበር ይላል የግጥሙ ርዕስ። አክሱም ላሊበላን የቀየሰ አምሮ ያነጸው አዋቂ ዛሬ ቢኖር ኖሮ ይወቀስ ይሰደብ ይወገዝ ነበረ። እንኳን እሱ ሞቶ ስራው ብቻ ቀረ። የሳምንቱ ምርጥ ግጥም ሙት ማክበር ከዓለም ፀሐይ ወዳጆ የማታ እንጀራ። ወደ ዜማ ግብዣ አለፍ። አብራችሁን ሁኑ።
ቀደም ሲል ኪሮስ አለማየሁ አዝናናን የምትከታተሉት ሁሌ አዲስ በኢሳት የኪነ ጥበብና የመዝናኛ ፕሮግራማችን ነው። በመቀጠል እንግዲህ ተቦርነ ወደ ቀጣዩ የኪነ ጥበብ ዜናችን ነው የምናልፈው። ልፋታችን በስርቆት ተደመደመ ያሉ የፊልም ባለሙያዎች እነማን ናቸው? እንግዲህ ነብዩ ካለን የፊልም ወሬዎች መካከል ከቅርብ ወራት ወደዚህ ለእይታ በቅቶ እጅግ ተወዳጅነትና ተደናቂነት ያገኘ አንድ የኮሜዲ ፊልም አለ። ይሄም ፊልም ሜድ ኢን ቻይና ይባላል። ሜድ ኢን ቻይና በተለይ ኢትዮጵያ ለመርቃት ከበቃ ጀምሮ በርካታ ተመልካች ያለውና በየትኛውም ሲኒማ ቤት ረጅም ሰልፍ የሚታይበት ፊልም ሆኖ ለውጤት በቅቷል። ግን ከባለሙያዎቹ ጉዳይ ጋር የተያያዘውን ነገር ወደ በኋላ ላይ እንመጣለን። እንግዲህ በዚህ ፊልም ላይ በደራሲነትም በአዘጋጅነትም በተዋናይነትም የተሳተፉት ልጆች ሙያውን የጀመሩት የወንዶች ጉዳይ ቁጥር 1 እና ቁጥር 2 በተሰኘው ፊልም ላይ ነበር። በዚህ ዕውቅናና ከህዝብ ከፍተኛ አድናቆትና ፍቅር ሲያገኙ ወደ የራሳቸውን ስራ ለመስራት በመጡበት መንገድ ይሄንን ፊልም ሊሰሩ ችለዋል። ሁለቱ የፊልም ባለሙያዎች ማለት አሁን ሜድ ኢን ቻይናን ያዘጋጁትና የጻፉት ቴዎድሮስ ስዩምና መስፍን ናቸው። እንደውም መስፍን በቅጽል ስሙ ወይም የወንዶች ጉዳይ ላይ ባለው ስሙ መስፍን ጠጆ በሚል ነው የሚታወቀውና ይሄንን ፊልም በራሳቸው አዘጋጅተው ጽፈው ለእይታ አቀረቡ። ከህዝብም ጥሩ ምላሽ ያገኙ። ታሳዛኙ ነገር ወደ በኋላ ላይ ነው የተከሰተው። ምክንያቱም ምንድነው በዚህ ፊልም ላይ የተሻለ ነገር ለመስራት የራሳችንን አቅምና ችሎታ እንዲሁም የኢኮኖሚያችንንም ደረጃ ከፍ ለማድረግ ነበር ለፍተን ጥረን ከምናቃቸው ወዳጆች ተበድረንም ይሁን ዕውቀታችንን ጨምቀን ለፍተን ሰራ ነው። በጣም እኛ በማናቀው መንገድ ዲቪዲ ሆኖ ተሰርቶ በተለያየ ዓለም ተበተነብን። በዚህ በጣም አዝነናል። ምክንያቱም ነገ የተሻለ ለመሆን ከፍተኛ ልፋትና ዋጋ ከፍለንበታል ከሙያችን እኩል እና ስራ ውጤታማ ሆኖ ከህዝብ ከፍተኛ አድናቆት እየደረሰንም ቢሆን ተሰርቆ ያለ ጥቅም በመቀረታችን ግን ሀዘናችን ከፍተኛ ነው በሚል ሁለቱ አዘጋጆችና የፊልም ተዋናዮች ገልጸዋል ነው ዜናው ሲጠቃለል። የምትከታተሉት ሁሌ አዲስ በኢሳት የኪነ ጥበብና የመዝናኛ ፕሮግራማችን ነው። ወደ ዜማ ግብዣ አለፍ። አሁንም አብራችሁኑ ነው። አልደፈር ያለው ባዳም ዘር በሙሉ ሆኖ አመሉ ኖረን 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 ስንዋደድ አብረን ስንቆይ ስንላመድ ወድሻለው ማለት ምን ይከብዳል ቃሉ አልደፈር ያለው ባዳም ዘር በሙሉ ሆኖ አመሉ እንደ መጀመሪያው ምን ዛሬ
ወድሻለሁ ማለት ቀረ ፍቅሬ ተጣልተናል ወይ ተጣልተናል ተጣልተናል ወይስ ተጣልተናል አልደፈር ያለው ባዳም ዘር በሙሉ ሆኖ አመሉ ኖረ 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 ስንዋደድ አብረን ስንቆይ ስንላመድ ወድሻለሁ ማለት ምን ይከብዳል ቃሉ አልደፈር ያለው ባዳም ዘር በሙሉ ሆኖ አመሉ እንደ መጀመሪያው ምነው ዛሬ ወድሻለሁ ማለት ቀረ ፍቅሬ ተጣልተናል ወይ ተጣልተናል ተጣልተናል ወይስ ተጣልተናል አፋቱ ረቂቅ ሚስጥር ዝምታው ቃልም ነው ፍቅር እንደኔ ቀደም ሲል ህብስ ጥሩነ አዝናናችን የምትከታተሉት ሁሉ አዲስ በኢሳት የኪነ ጥበብና የመዝናኛ ፕሮግራማችን ነው። ተወርነ እንግዲህ በመቀጠል ወደ ምንድነው የምናልፈው? አሁን ደግሞ ወደ ሳምንታዊ ሚውዚክ ፈኒ ዝግጅታችን ነው የምናልፈው። በዛሬ የሚውዚክ ፈኒ ዝግጅታችን ትኩረት የምናደርገው ሙሉቀን መለሰና የከብት እርባታውን ነው። ሙሉቀን መለሰ ከእምቧ ጋር ያለውን ትስስር እንዲህ እንቃኛለን። እምቧ ዘቢደር ዘቢደር እምቧ ዘቢደር ዘቢደር እምቧ ለማለሽ ወይ ጊደር ቦቤላሜቱ ላሜቱ ቦቤላሜቱ ቦቤላሜቱ ላሜቱ ኮርማ ወላጅቱ እምቧ እምቧ ስላድራለሁ እምቧ ግድግዳ ስጭር እምቧ ግድግዳ ስጭር እምቧ በለው በለው እምቧ በለው እምቧ በለው በለው እምቧ በለው እምቧ ዘቢደር እምቧ ዘቢደር እምቧ ዘቢደር ዘቢደር እምቧ ዘቢደር እምቧ ዘቢደር እምቧ ዘቢደር ዘቢደር እንዲህ እምቧ ያለ የሰበሰባቸውን ከብቶች ሊያርዳቸው ተዘጋጅቷል። አባትሽ ቢመጡ በሬን አርዳለሁ፣ እናትሽ ቢመጡ ወይፈኔን አርዳለሁ፣ እህትሽ ቢመጡ ግልገሌን አርዳለሁ እያለ ይቀጥላል። እስቲ ጋሽ ሙሌ አባትሽ ቢመጡ በሬን አርዳለሁ በሬን አርዳለሁ እናትሽ ቢመጡ ላሚቱን አርዳለሁ ላሚቱን አርዳለሁ ወንድምሽ ቢመጡ ሙክቴን አርዳለሁ ሙክቴን አርዳለሁ
እህትሽ ቢመጡ ፍየሌን አርዳለሁ ፍየሌን አርዳለሁ አክስትሽ ቢመጡ ግልገሌን አርዳለሁ ግልገሌን አርዳለሁ አጎትሽ ቢመጡ ጠቦቴን አርዳለሁ ጠቦቴን አርዳለሁ አያትሽ ቢመጡ ወይፈኔን አርዳለሁ ወይፈኔን አርዳለሁ በመጨረሻም ሙሉ ቀን መለሰ ከብቶቹን ጨረሰ ብለን የዛሬ ሙዚክ ፈኒያችንን እንደመደም ወደ ሙዚቃ ግብዣ አለፍ። በመቀጠል ተቦረ እንግዲህ ወደ መጨረሻው ሳምንታዊ ዜናችን ስናልፍ ከሙዚቃ አልበሜ የፊልም ስራዬን አስቀድማለሁ ያለች ድምጻዊ ማናት ነው። እስቲ እንግዲህ ከዜናው ጋር ተያይዞ ስሟ የሚነሳው ባለሙያ ሁለተኛ አልበሟን እየሰራችና በተለይ ወጣቶች የዚህ ዘመን ከፍተኛ የሷ አድናቂዎች በጉጉት የሚጠብቋት ድምጻዊ ናት። ለሙዚቃ በምትሰጠው ፍቅርና አክብሮት ብዙዎች ያደንቋታል ያከብሯታል። ለባንድ ሙዚቃ ትኩረት ታደርጋለች። በዚህም የብዙዎችን ቀልብ ስባለች ማለት ይቻላል። አሁን ሁለተኛ አልበሟን ሰርታ ጨርሳለች። ከዛው ጎን ለጎን ፊልምም ሰርታለች እና የቅደም ተከተሉን ጉዳይ አሳታሚዎች ጋር ስትደራደር የተፈጠረ ነገር አለ። ድምጻዊያ ዘሪቱ ከበደ ናት። ዘሪቱ ከበደ ሁለተኛ አልበሟን ጨርሳ የሷን ስራ ለማሳተም ድርድር ላይ ነበሩ። ድርድር ላይ የገቡትም ጣይቱ ጃዝ አምባ ኢንተርቴይንመንት በሚል የሚታወቃል። ይሄ ጃዝ አምባ ክለብ አለ የሙዚቃ ባንዶችን በምሽት ክበብ ውስጥ ያሰራ ያለና የባንድ ሙዚቃ ነው የሚሰራው። በተለይ እዛ ለሚዝናኑ ሰዎች ከፍተኛ እርካታና ደስታን ይሰጣል ቦታው ተብሏል። ቀደም ያሉ ድምጻን ባህታ ገብረ ህይወት ናልማዩ ሸቴ ነገርማ ነጋሽ በሳምንት ውስጥ ካሉት ቀናቶች ውስጥ ተከፋፍሎ ማለት ነው። ሐሙስ ሌሎች ናቸው፣ እሁድ ሌሎች ናቸው፣ ሰኞ ሌሎች ናቸው። በጣም ህብረተሰቡን ያዝናናና ያስደሰተ ያለ ቤት ነው። ይሄ ቤት ከናይት ክለብነቱ ጎን ለጎን የስራዎችን የማሳተም እቅድና ፕላን አለው። በዛ መሰረት የዘሪቱን ስራ ለማሳተም እቅድ ነበራቸው። ተደራደሩ። የዘሪቱ ምላሽ ሆነው ግን መጀመሪያ የፊልም ስራዬ ቀድሞ እንዲወጣ ነው የፈለኩት። በርግጥ አልበሟንም ጨርሳለችና እነሱ ደግሞ የሙዚቃ አልበሟን ለማሳተም ነበር ድርድር ላይ የተቀመጡት። ምናልባት በዋጋ ደረጃ ምን ትለናለች የኔ ያልንክፈልሽ ወደሚለው ለመሄድ ነበር። ስለዚህ እሷ የፊልሙን አስቀድማለሁ በማለቷ በማሳተሙ ተስማምተዋል። እንግዲህ ቀጣይ የሚሆነው የክፍያ ጉዳይ ነው። ፊልሙ ይቅደም በሚለው ስምምነት ላይ ተደርሷል ነው ውስጥ አዋቂ ምንጮቻችን ያሉ። ከዛ በኋላ ያለው ሂደት ምን ይመስላል ወደፊት ደግሞ ከስር እየተከታተልን አድማጮቻችን እናቀርባለን። በአጠቃላይ አሁን ግን ዜናው ሲጠቃለል ድምጻዊት ዘሪቱ ከበደ ከሙዚቃ አልበሜ በፊት ፊልሜ እንዲወጣ ነው ፍላጎቴ ስትል ለአሳታሚዎቿ ገለጸች ነው። ወደ ዜማ ግብዣ እናልፋለን። በዘሪቱ ዜማ ቆይታ አድርገን እኔና ነብዩ እንመለሳለን።
አንቀዠቀዠኝ ፍቅር ለኔ እሱ ነው እሱም አልወደደኝ ወደኝም ወደኝም ወደ እኔ ተብሎ ሰው አይገደድም እውነታው ይነዳል ግን አያስገርምም ሳንወድ እኛም እናውቃለን ዛሬ በተራችን እንማቅቃለን ወደኝም ቀደም ሲል ዘሪቱ ከበደ አዝናናችን ይህ ስትከታተሉ የነበራችሁት ዝግጅት የሁሌ አዲስ የኪነጥብና የመዝናኛ ፕሮግራም በኢሳት ነው። የዕለተ ቅዳሜው ዝግጅታችን በዚሁ አጠናቀናል። በነገው የእሁድ 1 ሰዓት ፕሮግራም እስክንገናኝ ድረስ በሰላም እደሩ። እምዬ ኢትዮጵያ ለዘላለም ትኑር። ፋኖ ፋኖ ኧረ ፋኖ 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 ጫካው ገባ ሳይሰናበተኝ እሸኘው ነበረ ምንም ይታክተኝ ፋኖ 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 ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ፋኖ 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 ከነደደው ፋኖ ከቆጨው ራሱን ይገላል እንኳን የሰው ሰው እልም ካለው ጫካ እልም ካለው ዱር ሲነጋገር ያድራል ከለበኑ ጋር ፋኖ ፋኖ ኧረ ፋኖ ፋኖ እንዴት በለው በለው እንዴት ያዘው ያዘው እንዴት በለው በለው ይችግር የለም ወይ ደምላሽ እንዳለው ደምላሽ እንዳለው በለው በለው አስኪደው በዋንዛ በእናት ሀገርና በሚስት የለም ዋዛ ፋኖ ፋኖ ኧረ ፋኖ 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 ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ኧረ ፋኖ ፋኖ በላው በላው ሲል ነው የወንዳብነቱ በላው በላው ሲል ነው የወንዳብነቱ ሴትም ትዋጋለች ከረጋ መሬቱ ኧረ ፋኖ ፋኖ ኧረ ፋኖ ፋኖ እልም ካለው ጫካ እልም ካለው ዱር ሲነጋገር ያድራል ከለበኑ ጋር ከለበኑ ጋር ይተኩሷል እንጂ አዘልሎ ከጂ ይተኩሷል እንጂ አዘልሎ ከጂ እንደ ዛር በሰው ላይ ቢደረቡ አይበጂ ቢደረቡ አይበጂ ቸበሬ ወረ ቸበሬ ወረ ቸበለው
ቼበሌ ኧረ ቼበለው ቼበለው ድጉን ጠምጥሞ ወገቡ ላይ ቼበለው ዝናር ሸባርጎ ከሽንጡ ላይ ቼበለው ጎራዴ መዞ ጠላት ገዳይ ቼበሌ ኧረ ቼበለው ቼበለው ኧረ ተው በሉት ቼበለው ያን ባለ ሁሉ ቼበለው ሰጠው ለንፋስ ቼበለው አንጓሎ አንጓሎ ቼበሌው እንደ ቆላው ቼበለው እንደ ገሪሳ ቼበለው ያረፈው ልቤ ደሞ ተነሳ ቼበሌ ኧረ ቼበለው ቼበሌ ኧረ ቼበለው ቼበሌው ከባልንጀራው ማታ የተለየ ቼበለው እንዳጥቢያ ኮከብ ሲነጋ ታየ ቼበለው ኧረ ቼበለው ቼበለው ኧረ ቼበለው ቼበለው ዘረ ቼበለው ቼበለው ኧረ ቼበለው ቼበሌው የምር ተኳሹን እኛ ስናውቀው ቼበለው ዝናር በቅቤን ማንደባለቀው ቼበለው ኧረ ቼበለው ቼበሌው አባረርካቸው ቼበለው በቃ ተመለስ ቼበለው ማንን ይተኳል ቼበለው አንተ ብትጨርስ የዕለቱን የኢሳት ሬዲዮ ስርጭት በዚሁ አብቅተናል። በደህና አደሩ።